ቁማርተኛው ፕሮፌሰር ደራሲ ቶም ካኪኖስ ተርጓሚ ሕይወት ጌታቸው መኮንን ሐሰን ተራኪ ተስፋውን ገብረ ጊዮርጊስ በሌላ በኩል አንድ እስካሁን በዚሁ ጥንቅጡ በወጣ መድረክ ውስጥ ታይቶ ያልነበረ አንድ ሰው በተንደርበድ መኪናው የዕቃ መጫኛ ውስጥ ዕቃ ይጭን ነበረ። ሰውየው ሰውነቱ የሞላ አንከስ የሚል ወፍራምነት በመጠኑ የሚታይበት ነበረ። ቆዳው የሸክላ ቀለም ያለውና የሻከረ አፍንጫው ድፍጥጥ የደም ስሮቹ እንደ ሸረሪት ድር ተቆላልፈው የሚታዩ ሊጠፉ የተቃረቡ ጸጉርና ቦግ ብለው የሚታዩ ውሃማ ቀለም ያላቸው አይኖች ነበሩት። ሆኖም አይኖቹ እንደ እንሽላሊት አይነት ዙሪያ ገባውን የመቆጣጠር ችሎታ ነበራቸው። ዕድሜው ብዙ ሰዎች ገምቱ ቢባሉ 50 ሊያደርሱት ቢችሉም እሱ ግን 40 ዓመቱ ነበረ። ስልክ ከተደወለለት በኋላ መኪናው ዕቃ መጫኛውስ በቀጥታ ያዘጋጃቸው 2 ሻንጣዎች ነበሩት። አንደኛው የተለምዶ የአጭር ርቀት ጉዞ መገልገያዎች፣ ንጹህ ሸሚዞች፣ ካልሲዎች፣ የውስጥ ልብስ፣ የመጸዳጃ ዕቃዎች ተሞልተውበታል። ሌላው ሻንጣ ውስጥ የሥራ ትጥቅ፣ አንድ ፓይቶን 357 ማግነም ሽጉጥ፣ አንድ 25 ካሊበር ግማሽ አውቶማቲክ ሽጉጥና ሳይለንሰር፣ ለእያንዳንዱ መሳሪያ 2 ባኮ ሂሳብ፣ 4 ባኮ ጥይት፣ ጥንድ የእጅ ጓንቶች፣ አንድ ፕላስቲክ፣ አንድ ቆዳና ጩቤ ተሞልተውበታል። ይህ ሰው መኪናውን ሲያንቀሳቅስ ሰዓቱ 9 ሰዓት ነበረ። በሐሳቡ ርቀቱን ለመሸፈን ይወስድብኛል ብሎ ያሰበው ከ5 ሰዓት ትንሽ ዘለል የሚል ጊዜ ቢሆንም ዕለቱ በዓል ስለነበር መንገደኛው መንገዱን ዘግቶት ስለነበር ቀስ ብሎ ለማሽከርከር ተገደደ። እንዲያም ተጉዞ ከምሽቱ 1 ሰዓት ላይ ግራንድ ራፒደስ ደርሶ ወደ ሰሜን ዘልቆ የ131 ጎዳናን ተከትሎ በኃይል መብረር ጀመረ። መሃል ላይ ትንሽ ማረፍ አስቦ ነበረ። ሆኖም ቶሎ መድረሻው ደርሶ በዛሬው ምሽት ሥራውን ለመጀመር ዕድልም ከቀናው አጠናቆ ለመጨረስ በመፈለጉ ምግብ ገዝቶ መኪና ውስጥ እየበላ ጉዞውን ሳያቆራርጥ ትራቨርስ ሲቲ ከተማ ዳርቻ ደረሰ። ትራቨርስ ሲቲ ውስጥ በመጀመሪያ ወዲያው የነዳጅ ማደያ ጣቢያ ገብቶ የስልክ ማውጫ እንዲሰጠው የነዳጅ ማደያውን ሽማግሌ ሠራተኛ ጠይቆ አገኘ። ማውጫውን አገላብጦ በኤል ፊደል ዝርዝር ውስጥ ሌድቤተር ጌሎን ማርዴላ የሚለውን አድራሻ ካገኘ በኋላ ማውጫውን ለሽማግሌው መልሶ ይህ አድራሻ የሚገኘው የት እንደሆነ ጠየቃቸው። ሽማግሌው ትንሽ ቀልድ ስላበዙና ጊዜ ስለገደሉበት በመጠኑ አፍጥጦ ካስፈራራቸው በኋላ ጥቂት ማይሎች የሚቀሩት መሆኑንና አክም የተባለውን ቦታ ትንሽ አለፍ ሲል እንደሚያገኘው በመግለጽ ንድፍ ሰርተው ሰጡት። ቀደም ሲል በእስረኝነት ዓለም ውስጥ በነበረበት ወቅት ወፈፍ ያደርገዋል ተብሎ ወደ ፎርሴኔክ ሴንተር ተልኮ ጤናማ መሆኑ ተመስክሮለት የቀረውን የሥራት ዘመኑን ጃክሰን እስር ቤት ውስጥ እንዲያሳልፍ በተመለሰበት ወቅት ቾክን ፈልጎ አግኝቶት ምክር ሰጥቶት ነበረ። ምክሩም ማንም ሰው መብቶችህን ሊሰጥ ወይም ሊገፋ አይችልም። እስካሁን የቆየህበት የኤብሲ እስር ቤት ልክ እንደ መዝናኛ ክበብ የሚቆጠር ነው። እኔ ራሴ ስለነበርኩበት አውቀዋለሁ። ይህ ያለንበት ጊዜ ከሁሉም የተለየ ነው። እዚህ ኮስታራ ጥበበኛና አትንኩኝ ባይሆነ መታየት ይኖርብሃል። እዚህ ሲጋራ አምጣ፣ ግብረ ሰዶም እንፈጽም ሲሉ በአንድ ነገር አንተን መሳቂያ ሊያደርጉና አንተ ስደማ ማየትን ይፈልጋሉ። እነሱ እንደፈለጉ እንዲያደርጉ ከፈቀድክላቸው የዘላለም መቀለጃና መሳቂያ ከመሆንም አልፈ የነሱ የዘላለም መጫወቻ ሆነህ ትቀራለህ። በዚህ ሁኔታ ደግሞ እዚህ ውስጥ መኖሩ ይከብድሃል። ስለዚህ
ያንተን ማንነት በኮስታራ አቋም ማሳየት የግድ ይጠይቅሃል። መናኛ ነገር በመጠየቅ እንኳን ቢቀርቡ ተቃውሞህን ወዲያውኑ አሳያቸው። ዱላ ቢመጣና ብትደበደብም ተደብድበ ቆራጥ እምቢተኝነትህንም ቢሆን አሳያቸው። አንዳንዴ መመታት ይኖራል። ለዚያ ደግሞ ሌላ ትምህርት እሰጥሃለሁ። አሁን ግን በመጀመሪያ ጥቂቶቹን ማሸነፍ መቻልህን ማየት እፈልጋለሁ የሚል ነበረ። ከዚያ ራሱን ለመከላከልና አስፈላጊ ከሆነም ሊያጠቃበት የሚችል 2 ጫማ ርዝመት ያለው አንድ ቧንቧ ከራሱ የመከላከያ መሳሪያዎች ውስጥ አውጥቶ ቾፕ ሰጠው። ብዙም ሳይቆይ ከ1 ወይም ከ2 ቀናት በኋላ እስረኞቹ እስር ቤት ገብቶ ከሌሎች ጋር ገላውን ታጥቦ ከወጣ በኋላ መልበሻው ቦታ ላይ ማንም በሌለበት አንድ ቢስክሌተኛ የነበረ ጉረኛ ላዩ ላይ አድብቶ ሊወጣበት ሞከረ። ዌቨርሊ በተሰጠው መመሪያና ድምፅ በሌለ የጦር መሳሪያ ያንን ግዙፍ ፕላክ የሚባለውን አጥቂውን ቀጥቅጦ ከ2 ደቂቃ ባልበለጠ ጊዜ ውስጥ ወለሉ ላይ ዘረጋው። ሁኔታውን ልብ ያለው ሻወር እየወሰደ ይመለከት የነበረው ቾፕ በማከሙ እየረዳው አሁንም ሌላ ተጨማሪ ምክርን ሰጠው። ይህ የአሁኑ እርምጃ አወሳሰድ በአማካይ ሲታይ ደህና የሚባል ነው፣ ግን ስሜታዊነት ባታክልበት ኖሮ የበለጠ ጥሩ ይሆን ነበር። ከፍ ያለ ግላዊ ስሜትና ንዴትን አሳይተ ነበር። ይህ እዚህ የሚፈጸመው ነገር ሁሉ አንዱም ከግል የሚመጣ አይደለም። ይህን በሚገባ መረዳት ይኖርብሃል። በፕላክ ላይ እንደዚያ መናደድ ማለት ልክ እንደ እሳት የምትፋጀውን ፀሐይ ወይም እንደ እሳት የሚፋጅ ነፋሳትን እንደ መራገም የሚቆጠር ነው። ፕላክ የሕፃን አስተሳሰብ ያለው ሰው ነው፣ ነገር ግን በሌላ በኩል ደህና የሚባል ልጅ ነው። ካሁን በኋላ አጠገብህ አይደርስም። ምናልባት ጓደኛሞች ልትሆኑም ትችላላችሁ ሲል ቾፕ መከረው። ግን የምንወጣው ይመስልሃል? ለዚህ አቅሙ አለ። ብቃቱን ወደፊት ማየት ይኖርብኛል። ግን የያዝከውን ቧንቧ ወደ ኋላ ከመጠን በላይ ትወነጭፈዋለህ። ከዚህ በኋላ ዌቨርሊ ተማምኖ በዚያ እስር ቤት ውስጥ እንዴት መኖር እንደሚቻል ተገቢውን የተሟላ መመሪያ ሊሰጠው ወሰነ። ያንን ለማድረግ ቾፕ የሚጠብቀው 2 አጋጣሚዎች ተፈጥረው ዌቨርሊ በአሸናፊነት ለመውጣት መቻሉን ብቻ ነበረ። ዌቨርሊም እነዚህንና 2ቱን አጋጣሚዎች በድል መወጣት ቻለ። በመጀመሪያ ከአንዱ ጋር ለ10 ቀናት ዋሻ ውስጥ ተፋልሞ ሲያሸንፍና ፊቱ ተጎሳቅሎ ሲወጣ ቾፕ ከእንግዲህ ወዲያ የተለየ መመሪያ እንደሚያስፈልገው ገለጠለት። ሁለተኛው ተፋላሚዎቹ 2 ከኮንስትራክሽን ሰራተኝነት የተባረሩ ጥቁሮች ሲሆኑ እነሱንም በሱ አሸናፊነት ፍልሚያውን በድል ጨርሷል። ሆኖም ጎድኖቹ ላይ ጉዳት ደርሶበት ስለነበር ለ1 ወር ያክል ለመታከም ተገዷል። በዳነ በማግስቱ ቾፕ ዌቨርሊን ወደሱ እስር ቤት ክፍል አስገብቶ 2 የመመሪያ የራሱን መጽሐፍ ታውጥቶ ውይይታችንን በምን እንጀምር? በመካከለኛ እንግሊዘኛ ይሻለናል ወይስ በጥንቱ እንግሊዘኛ እንጀምር? የቋንቋው ሊቅ አንተ ስለሆንክ የትኛው ይሻላል? ሲል ቾፕ ዌቨርሊን በአክብሮት ጠየቀው። ዌቨርሊ ይህን ሁሉ ያስብ የነበረው አልጋው ላይ ተኝቶ የቀጠሮ ሰዓት ግማሽ ሰዓት እስኪቀረው ድረስ ነበረ። ሐሳቡን ደምድሞ ፈገግ ካለ በኋላ ከዚያ የቀድሞ የእስር ቤት ትውስታው ለዛሬው ግዳጁ ድላማነት ድፍረትና ቆራጥነትን እንደ ዋና መሳሪያው አድርጎ ወሰደ። ሚድናይት ሰዓቱ እየተቃረበ በመምጣቱ ፍርሃቷ አይሎ ልብሷን ለብሳ ወዲያና ወዲህ ትንጎራደድ ነበረ። ዌቨርሊ ወደ ገላ መታጠቢያው ክፍል ገብቶ በቀዝቃዛ ውሃ ያበጠ ፊቱንና እጆቹን በሚገባ ካቀዘቀዘ በኋላ አፉን ተግሞጥሙጦ ጃኬቱንና ከረባቱን ለበሰ። ዌቨርሊ እነዚያን አረመኔዎች በሚገናኝበት ጊዜ የሚፈጠረው ትዕይንት ምን ሊመስል እንደሚችል ባይምሮው ለደርዘን ጊዜ መርምሮ ነበር በመጨረሻ ያጸደቀው። ትዕይንቱ ልክ በሲኒማ እንደሚታየው ዋናው ተዋናይ በድል የሚጠናቀቅበት ነበረ። አሁን ለመጨረሻ ጊዜ በዚያ መጥፎ ብርሃን በድጋሚ የሚያደርገውን ሲለማመድ ድንቅ ተስፋዎቹ ሰፋ ያለ ግንዛቤ የጎደላቸው መሆኑን ታዘበ። ሆኖም ጊዜ ስለሌለው ወደ ክፍሉ ተመልሶ ሚድናይትን
ዝግጁ ነሽ? በይ ሄደን ግዳጃችንን እንፈጽም አላት። ከዚያ በዚያ ጨለምለም ባለው የምሽት ብርሃን የሚድናይትን መኪና በጥንቃቄ እያሽከረከረ ከሌላው ተሽከርካሪ የተለየ ትኩረት እንዳይጣልበት ፍጥነቱንና ተገቢ ምልክቶችን እየተቆጣጠረ ወደ ቀጠሮ ቦታ ተጓዘ። ከመሃል ከተማው ትንሽ ወጣ እንዳለ ዋናው መንገድ ለቆ በስተጀርባ ወዳሉት መንገዶች ዞሮ ከሄደ በኋላ ወደ ቀጭኗ መንገድና ወደ ጋራዡ የሚወስደውን መንገድ ያዘ። ቤቱ ላይ የሚያበራ ምንም መብራት ባይኖርም እሱ ለጥንቃቄ ሲል የፓርሻዋን መብራት አጥፍቶ ወደ ጋራጁ በመጠጋት በበርሜሎቹ መካከል ከግማሽ ሰውነቷ በላይ ደበቃት። ከመኪናው ወጥቶ ንብረቱን እስከ መቀመጫው ጀርባ ካራቀው በኋላ ጠመንጃውን አውጥቶ ላንቃ ውስጥ 2 ጥይቶችን አጎረሰ። በዚያ በጨለማ መዓት ቆሻሻ ከተከመረበት ከዚያ ቦታ ለጠመንጃ የሚስማማ ቦታ ሲፈልግ ቆይቶ አይነ ምድር የተሞላባቸው የፕላስቲክ ከረጢቶች የተከመሩበት ቦታ ተስማሚ ሆኖ ስላገኘው ያንን ቦታ መርጦ ግራና ቀኙን በእነዚያ ፕላስቲክ ከረጢቶች የመታኮሻ ምሽግ ሠራ። ውስጡ ገብቶ ጠመንጃውን ወደ ውስጥና ወደ ውጭ በማንቀሳቀስ ከፈተሸ በኋላ ምንም እንኳን በመጠኑ የጠመንጃው ሰደፍ ከርቀት የሚታይ ቢሆንም ምንም ሊያደርግ እንደሚችል አልነበረምና በዚያው ጸና። ጠመንጃውንም እዚያ ምሽግ ውስጥ አስቀምጦ የጠመንጃውን ልባስና የጥይቶቹን ፓኮች መኪና ውስጥ ጥሎ ከሚድናይት ጋር ወደ ቀጠሮ ቦታ በግራ መራ። ዌቨርሊና ሚድናይት በትራፊክ መጨናነቅ ምክንያት ማለፊያ አጥተው ቀጠሮ ቦታ ቡና ቤቱ የደረሱት 10 ደቂቃ አሳልፈው ነበረ። ቡና ቤት ውስጥ እንደገቡ ሻዶና ሚስተር ጌሎን ሌድቤተር አንድ ጠረጴዛ ይዘው አየ። ከነሱም ጋር ግሊፕም ሆነ ክሌ አልነበሩም። ሁለቱም ወደ ጠረጴዛቸው ሄደው ሲቀላቀሉ የሻዶ ፈንጠዝያ የተለየ ነበረ። ሁለታችሁም የቀራችሁ መስሎን ተጨንቀን ነበር። ምናልባት ተሰውራችሁ ይሆናል ብለንም አስበን ነበር አለ ሻዶው። ግን ይኸው መተናል አለና ዌቨርሊ ለሚድናይት አንድ ወንበር ስቦ እሱ ሻዶ አጠገብ ተቀመጠ። እንዲህ ያለ ቦታ የመረጣችሁት ለግድያ የተዘጋጃችሁ ይመስላል ሲል ሻዶ ጥርጣሬውን ገለጸላቸው። በጣም ጠንቃቃ ሰው ነው። እኛ ላንተ ያለን ምላሽ ያ መሆን እንደሚኖርበት ገምታለሁ። ሻዶ በዚህ ጊዜ የድንጋጤ ድምፅ አሰማ። ከዚያም አነጋገርህ ከልብ የሚደንቅ ነው አለና ለሱና ለጌሎን ድጋሚ ለሚድናይትና ለዌቨርሊ አዲስ መጠጥ አዘዘ። ከዚያም ለረጅም ጊዜ ዝምታ ሰፈነ። ሚድናይትና ሊድቤተር አይኖቻቸውን ጠረጴዛ ልብስ ላይ ሰክተው የሚያጠኑት ይመስል ነበረ። ሻዶና ዌቨርሊ ተፋጠው ዝም ብለው መጠባበቅ ያዙ። በመጨረሻ ዌቨርሊ ስለ ልውውጡ ጉዳይ ምን ማድረግ እንዳለብን የተነጋገርን ይመስለኛል። ሌላ መወያየት የምትፈልገው ነገር አለ ሲል ጠየቀው። አሁን እንጂ ገና ብዙ የምንነጋገርባቸው ጉዳዮች አሉ አለና ከኪሱ አንድ ቦርሳ አውጥቶ ለዌቨርሊ ሰጠው። ከመርሳቴ በፊት እንካ፣ ይህ ያንተ ቦርሳ ነው። ጌሎን ቤት ባለፈው ምሽት ጥለው ነበር አለው። አመሰግናለሁ። ገንዘብ በሙሉ እንዳለ ነው። ከፈለከ ቁጠረው። አምንሃለሁ። ማለቴን ታስታውሳለህ? አዎን፣ እንዲህ ብለህ መናገርን አስታውሳለሁ። ተናግሬ ነበር፣ ግን አሁን እዚህ በማየው ነገር በጣም መጥፎ የሆነ ስሜት እየተሰማኝ ነው። ነው እንዴ? ለምንድን ነው መጥፎ ስሜት የሚሰማ? አየህ፣ እኔ ምናልባት አላየሁት እንደሆነ አላውቅም፣ ነገር ግን የወይዘሪት ክሌመንስን ወንድም ይዛችሁት አልመጣችሁም። አንቺ አይተሽዋል እንዴ? ሲል ለማረጋገጥ ሚድናይትን ጠየቃት። ሚድናይት ቀና እንኳን ሳትል እዚህ አካባቢ የለም ብላ መለሰችለት። ሻዶ ወንበሩ ላይ ለጠጥ ብሎ ከተቀመጠ በኋላ ትንሽ ሲያስብ ቆይቶ ይህ የሚደንቅ ነው አለና ምንድነው የሚባለው? ግጥምጥሞሽ የሚሉት አይነት ነገር ነው። አየህ፣ በእኔ ጭንቅላት ውስጥም እንዳንተው ተመሳሳይ ሐሳብ ነበር። እናንተም አሁን ስትመጡ
አንድም ሻንጣ ይዛችሁ አላየሁም አለ። ለምን ጠዋት በስልክ የተነጋገርነው ነገር አታስታውስም? አሁን ተመልሰን ሄደን እንደገና እንድናመጣ ነው ያንተ ፍላጎት? እንደገና ሀ ብለን እንድንጀምር ነው የምትለኝ? እንደዛ እንደማይሆን ተስፋ አድርጌ ነበር አለ። ወዲያው አስተናጋጇ ያዘዙትን መጠጥ አቅርባላቸው ሂሳቧን ዌቨርሊ ከፍሎ እስክትሄድ ድረስ ሻዶ ሊናገር የነበረውን አቁሞ ጠበቀ። እሺ ከእንግዲህ እርስ በርሳችን መሸዋወዱን ብናቆም የሚሻል አይመስልህ? ይሄ ጥሩ ነው። በመጀመሪያ ልጁን አምጣውና ሁኔታውን እንመልከት። ከዚያ በኋላ ስለ ንብረቶቹ በደንብ መነጋገር እንችላለን። እኛ እዚህ በመገናኘታችን ጉዳዩ ተደመደመ ማለት አይደለም ሲል ሌዲ ቤተር በንዴት ስሜት ፊቱ አመድ መስሎ በቁጭት ለዌቨርሊ ጥያቄ ምላሽ ሰጠ። ሻዶ በአንድ እጁ የተቃውሞ ምልክት አሳይቶ የለም ጌሎን፣ ይህን አነጋገር ተው። ሰውየው አንድ ሐሳብ አለው። ለመለዋወጥ የተዘጋጀበትን ነገር ማየት ስለሚፈልግ ጥያቄ የሚጣል አይደለም አለው። ከዚያም ለትንሽ ጊዜ ጣራውን እያየ ካሰበ በኋላ ሚስተር ዌቨርሊ፣ አንድ ነጥብ ላይ እንስማማ። እኛ ልጁን አምጥተን ምንም እንዳልደረሰበት እናሳያችኋለን። ከዚያ በኋላ አንተና ወይዘሪት ክሌመንስ ንብረቶቹ የት እንዳሉ ለእኛ ታሳዩናላችሁ። በዚህ እንስማማ በማለት ጠየቀው። ይህ ለመነሻ ያክል ያስማማናል። የትኛውንም ቢዝነስ ለመስራት አልና ሻዶ ከአንድ ቦታ ላይ መጀመር ይኖርበታል ሲል መስማማቱን ገለጸ። ከዚያም አንድ እጁን አንስቶ ምልክት ሲሰጥ መተላለፊያው ላይ አንድ ጠረጴዛ ላይ ቁጭ ብለው የነበሩ ሁለት ሰዎች ወደ እነሱ መጡ። ሚድናይት ቀና ብላ ካየች በኋላ ግራ በመጋባት ክሌይ ለመሆኑ ደህና ነህ ብላ ጠየቀችው። ክሌይ ፈጠን ብሎ የሻዶን አይን ካየ በኋላ በአዎንታ ራሱን ላይና ታች አነቃነቀ። የፈረጠሙ ጡንቻዎቹ በለበሰው ጥብቅ ያለ ሸሚዝ ውስጥ ጎልተው ቢታዩም ፊቱ ላይ የሞት ጥላ፣ አይኖቹ ውስጥ የፍርሃት ደመና ሲያንዣብቡ ይታይ ነበረ። ግሊፕ ጎን ቆሞ ሲታይ ሰውነቱ የሟሟ ይመስል ነበረ። ንብረታችሁ ያውላችሁ አለና ሻዶ የኛ ታዲያ የት ነው ያለው በማለት ጠየቀ። በቅድሚያ እሱ ነፃ ሆኖ ይሄድ በማለት ዌቨርሊ መለሰለት። ይህን ጊዜ ሌዲ ቤተር ከፍተኛ የሆነ የብሽቀት ድምፅ አሰማ። የሻዶ ፈገግታም ከሰመና እንዲሄድ የፈለከው ምን አስበህ ነው አለው። ምክንያቱም የተዋልነው እንደዚያ ስለሆነ ነው። እኔ ልንገርው ሚስተር ዌቨርሊ፣ አንተ ከጠንካራ ብረት የተሠራ ልብ ነው ያለ። ማለቴ ለአሁኗ ደቂቃ ይህን እሺ ብንልህ በቀጣይ ደግሞ ከእሱ ጋር በረዶ መንሸራተት ትፈልጋለሁ ስትል እንሰማሃለን። ያም ቢሆን ጥሩ ነው። ከጥቂት ደቂቃዎች በፊት ባልሳሳት ስለ መተማመን ታውራ ነበረ። ታዲያ ይህ ነው እንዴ መተማመን በማለት ሻዶ በተሰበረ ልብ ጠየቀው። ንብረታችሁ እዚሁ ቅርብ 2 ቅያስ ከፍ ብሎ ነው ያለው። እሱን ልቀቁትና እኔ ንብረቱን ሰጣችኋለሁ። ሻዶ እጆቹን ከጠረጴዛው ሥራ ወርዶ አንተ አራዳ አጭበርባሪ ነጋዴ ነህ ሚስተር ዌቨርሊ፣ አሁን ከዚህ ስር በቆለጠ ትክክል ሽጉጥ ያነጣጠርኩ በመሆኔን ብነግርህ ምን ትላለህ ብሎ አፈጠጠበት። እዚህ ሁሉ መግባባት ላይ ከደረስን በኋላ ያንን የምትናገር ከሆነ በጣም አጸያፊ ተግባር ነው ከማለት ውጪ ምንም የምለው አይኖረኝም በማለት ዌቨርሊ ተረጋግቶ መለሰለት። ሻዶ እጆቹን ከጠረጴዛው ሥራ አውጥቶ እንደገና ፈገግ ካለ በኋላ እሺም አንተ አራዳ ነጋዴ አለና ቃሉን ከደገመ በኋላ ባልከው እንስማማለን ብሎ ወደ ክሌይ ዞር አለና አንተ ልጅ ለተወሰነ ጊዜ ወደ ሆሊዴይ ኢን ሄደህ ስምምነታችንን እስክንጨርስ ትጠብቀናለህ አለው። አሁን አለና ክሌይ እጠብቃችኋለሁ አላቸው። ቃል ትገባልናለህ? አሁን ቃል እገባለሁ በልና ተናገር። ክሌይ ቃል መግባቱን ገለጸ። ከዚያ ሻዶ ወጥቶ እንዲሄድ ማስጠንቀቂያ አሽጎርጉዶ መለቀቁን ለክሌይ ነገረው።
ክሌይ በፍጹም እውነት አልመሰለውም ነበርና ትንሽ ካቅማማ በኋላ አንዴ ዞር ገልመጥ ብሎ እህቱን አይቶ በፍጥነት ወደ በሩ ገሰገሰ። በዚህ የተደናገጠው ጌሎን ሻዶ ለክርስቶስ ብለህ ንብረቱን አሳልፈህ አትስጥ እንጂ ይህ ሰው ሮጦ ይጠፋና ጉድ እንሆናለን አለው። ሻዶ በዚህ ንግግሩ መለወጥ አላሳየም። በረጅሙ ተነፈሰና አንተ ዝም ብለህ ተቀመጥ፣ ከነዚህ ሰዎች ጋር ተማምነን ለመስራት ተግባብተናል አይደለም እንዴ ሚስተር ዌቨርሊ በማለት ጠየቀ። አንተማመናለን በማለት ዌቨርሊ መለሰ። በሁለታችንም ወገን መተማመን መኖር አለበት። ይልቅ አንተ ልጁን ተከትለ ሄደ ቃሉን ያከበረ መሆኑን ተረዳ። በዚያውም ለአንተ ስፖርት ነው። እኛ ሁሉንም ከጨረስን በኋላ ወደ አንተ እንመጣለን፣ ብዙ ጊዜ አንወስድም በማለት አሳመነው። ከዚያ ጌሎን የሻዶን ትእዛዝ ተቀብሎ ክሌይን ለመከተል ፈጥኖ ከተሰበሰበው ሕዝብ ጋር እየተጋፋ ሄደ። ዌቨርሊ ልጁ ያላንዳች ተከታታይ ነፃ ሆኖ መሄድ እንዳለበት በማሰብ ጌሎንን ሊያቆሙ ሞክሮ ነበረ። ሆኖም ጌሎን ይህን የሚያደርገው በዚህ በጠፋ ንብረት ምክንያት መከራውን ያየ በመሆኑ አሁን ልጁን መከታተሉ እንደ መድን ስለቆጠረው መሆኑን አስረዳውም። ከዚህም ሌላ ቢሮጥ ጌሎን ሊይዘው የማይችል ደካማ ሰው ስለሆነ ምንም የማያሳስበው መሆኑን ነግሮ ዌቨርሊ ያሉትን አማራጮች አሰበ። ልጁ እሱ እንዳሰበው እንደወጣ ከተሰወረ ዌቨርሊ ንብረቶቹን ሳይመልስ ነሻዶን ግድግዳ አስደግፎ ለመሄድ እንደሚችል አሰበ። በሌላ በኩል ልጁ እንደተባለው እንድጠብቀን ባሉት ቦታ ከቆየ ግን ለሱ ከዚያ በላይ ምንም እገዛ ሊያደርግለት እንደማይችል ማሰላሰል ያዘም። እንግዲህ የፈለግከውን ነገር ሁሉ እንደ ፍላጎትህ ስላደረግንልህ ከአንተም ተመሳሳይ ምላሽ እንጠብቃለን አለና ሻዶ አጠገቡ ባለው ባዶ ወንበር ላይ ግሊፕ እንዲቀመጥ አመለከተው። ዌቨርሊ ከኪሱ የፓርሻዋን መኪና ቁልፍ ካወጣ በኋላ እንግዲህ ቅድም እንደነገርኳችሁ ምንም ውሸት የለበትም። ሻንጣው የሚገኘው ከዚህ 2 ቅያስ ርቀት ላይ ነው። ሄደን መኪናዋን አመለክታችሁና ሁለታችሁም ንብረታችሁን ትወስዷላችሁ አላቸው። ሻዶ አገጩን እጁ ላይ አሳረፈና አይኖቹን በንዴት አቁለጨለጨ። ስማ ሚስተር ዌቨርሊ፣ እኛ የተወለድነው ምሽት ውስጥ ነው፣ ነገር ግን በትላንትና ምሽት አይደለም አለው። ጥርጣሬ ካለ መጠየቁ በጭራሽ ጉዳት የለውም። እሺ እንግዲህ የምጠይቅ ጥያቄ ቁልፉን ለኔ እንድትሰጠኝ ነው። በዚያ ቁልፍ አንገታችን እንዴት እንደበሳው ምንጊዜም የሚረሳው አይደለም። ግሊፕ ታስታውሳለህ አይደል? ግሊፕ ረዘም ላለ ጊዜ ዌቨርሊን እንቆቅልሽ በሆነ ትኩረት ከተመለከተ በኋላ ጥያቄው ልክ መሆኑን በምልክት አሳየው። ለቅጽበት ያክል ዌቨርሊም አንድም አልተናገረም። ይህም በሂሳብ ያደረገው ነበረ። ከዚያ አውቆና አስቦ ቁልፉን በሁለቱ መካከል ጠረጴዛ ላይ ቁጭ አደረገው። እሺም እንግዲህ ቁልፉ ይኸው፣ ግን አሁንም ሁለታችንም አንድ ችግር አለብን። ከተረዳችሁ ትገልጽላችኋለሁ። እኔ ከዚህ እንዴት አድርገን እንደምንወጣ ለእኔ ግልጽ ሆኖ አልገባኝም። እኔና ወይዘሪት ክሌመንስ ማለቴ ነው። ይህ ችግር የእኛ ድርሻ ነው። ግን ከዚህ ቀጥሎ እናንተም ብትሆኑ መኪናዋ የት እንደምትገኝ አታውቁም። ያ ደግሞ የእናንተ ችግር ነው አላቸው። ሻዶ ቁልፉን አፈፍ አድርጎ በመዝናናት ጣቱ ላይ ያሽከረከረ ይህ የምትለው ችግር ለጊዜው አሳሳቢ አይደለም። እስኪ ምናልባት ወይዘሯ በዚህ ላይ የምትሰጠው ሐሳብ እንዳላት እንስማ። ወይዘሪት ክሌመንስ ዛሬ ምንም ስትናገር ያልሰማውም። በአንቺ በኩል ምን ታስቢያለሽ? ተሽሎሻል ወይስ አሁንም እያመመሽ ነው? በዚህ ጊዜ ሚድናይት ምን መናገር እንደሚገባት መመሪያ ለማግኘት ወደ ዌቨርሊ ዞራ ተመለከተች። በዚህ ጊዜ የተመለከተው ሻዶ ይህን ሁሉ ተንኮል ያቀድከው አንተ መሆኑን እናውቃለን በማለት ዌቨርሊን ክፉኛ ተመለከተው። ከዚያም ዌቨርሊ እሷ መልስ ለአንተ የማሰጥ ስታይ በጣም ስለምደነግጥ ነው አለው። የዌቨርሊ ንግግር ያሳመመው ሻዶ እኛ የምንጠብቅልህ ጊዜ ቢኖር ይህ የያዝነው ጉዳይ እስኪያልቅ ብቻ ነው። ከዚያ በኋላ በቁጥጥራችን ሥራ አድርገን ዓይንን ስናወጣው እሷ ነጻ ትሆናለች አለው። ወደ ሚድናይትም ዞሮ እሱ ካልቻለ አንቺን በወሲብ ለማስደሰት እኔና ግሊፕ አለንልሽ እሺ አላት። ይህ ፈጣሪ አለ፣ እኔ ከዚህ ወጥቼ መሄዴ ነው
ብላ በኃይል በንዴት ጮኸችና ከመቀመጫዋ መነሳት ጀመረች። ቁጭ በይ አለና ዌቨርሊ ቁጭ ስትል ትንሽ ታገሺ በማለት አጽናናት። በዚህ ወቅት እሷ ብድግ ስትል የተመለከቱት ሁለቱ ከሚስቶቻቸው ነፃ ሆነው እዚያ የሚጠጡ ሽማግሌዎች ወደ እሷ ቀርበው እኛን ታስታውሽናለሽ ብለው ጠየቋት። እሷም ፓርክ ፕሌስ ሃውስ ሆቴል ውስጥ አንድ ምሽት ተገናኝተው ስለ ቁማር የተጫወቱ መሆናቸውን አስታወሰች። ከዚያም ሁለቱ ሽማግሌዎች በስካር መንፈስ እየተንገዳገዱ እንደቆሙ እኔን ልትወስዱኝ ፈቃደኛ ናችሁ ብላ ጠየቀቻቸው። ሽማግሌዎቹ ይህችን የመሰለች ቆንጆ ሴት በማግኘታቸው ተደስተው አብረዋት የነበሩትን ሻዶንና ዌቨርሊን ፈቃደኛ መሆናቸውን ጠይቀው ፈቃደኛ መሆናቸውን በማረጋገጥ ይዘዋት ሄዱ። በዚህ ጊዜ ጓደኞች በሙሉ ጥለው ሄዱ። አንተ አሁን ንፋስ ውስጥ የምትወዛወዝ ትመስላለህ ሚስተር ዌቨርሊ በማለት ሻዶ ተሳለቀበት። የሻዶን ትዕዛዝ ተቀብሎ ክሌይ ቃሉን ጠብቆ እንደሆነ ለማረጋገጥ ወጥቶ የነበረው ጌሎን ካዲላክ መኪናውን እያሽከረከረ የእግረኛውን መንገድ ግራና ቀኝ በጉጉት ሲመለከት ቆየ። ግን የእግረኛው መንገድ ባዶ ስለነበር ሊያገኘው አልቻለም። ከዚያ በንዴት ልጁ እንደሚጠፋ ለሻዶ አስጠንቅቆት ሊሰማው አለመቻሉ ለዚህ እንዳበቃው አስቦ ተበሳጨ፣ ተስፋም ቆረጠ። ከዚያ በዚሁ ብስጭት ላይ የጠጣው አልኮል ተጨምሮ ራሱን ክፉኛ ሞት ሳለ በእግረኛው መንገድ ላይ ያንን ሰው የሚመስል ሲያልፍ ያየመሰለውና አተኩሮ ሲመለከት ክሌይ ወደ ተነገረው ሆሊዴይ ኢን በመጓዝ ላይ እንደሆነ ተመለከተው። መኪናውን አዙሮ ክሌይ አለበት መንገድ ላይ ከደረሰ በኋላ ጠርቶት መኪና ውስጥ እንዲገባ ካደረገው በኋላ ከሱ ጋር እንዲሄድ ጠየቀው። ከዚያ ቡና ቤት ከነሻዶ ቁጥጥር ስር ከወጣ በኋላ ይሰወራል ብለው እነ ዌቨርሊ እምነት የጣሉበት ክሌይ እንደ በግ ተጎትቶ ሌድቤተር ካዲላክ ውስጥ ገብቶ እቤቱ ተወሰደ። እዚያ እንደደረሱ እጁ ሲንቀጠቀጥ የነበረው ጌሎን ክሌይ ሳሎን ገብቶ 2 ብርጭቆና 1 ጠርሙስ አልኮል እንዲያመጣ አዘዘው። ከትንሽ ጊዜ በኋላ በሞት እስኪሸኝ ድረስ ለመጨረሻ ጊዜ ይደሰት ብሎ ሊጋብዘው አስቦ ነበር። ጌሎን የሚወደው መቀመጫ ላይ ዘና ሊል ሲዘጋጅ 2 እግሮች የኦቶማን ዝቅተኛ ወንበሩ ላይ ሲያርፉ ተመለከተ። ከዚያም ሻዶ ማለት አንተ ነህ ሲል ጠየቀ። ሚስተር ሌድቤተር፣ እኔ ሻዶ ባለመሆን ያዝናለሁ። ታዲያ ማን? ይህን ከጠየቀው በኋላ ጌሎን ሌድቤተር ቀና ብሎ ሲመለከት ትከሻው የከበደ ከዚህ በፊት የማያውቀው ሰው ጥብቅ ያለ ጥቁር የእጅ ጓንቶች አድርጎ በአንደኛው እጁ ሽጉጡን በሱ ደረት ላይ አነጣጥሮ ተመለከተ። ሳይለንሰር የተሰካበት መሆኑን ሲያይ በሚገባ የተስተካከለ የጠመንጃ ሰደፍ መሆኑን አወቀ። ጌሎን ሌድቤተር የምትባለው አንተ ነህ አለው በጎረነነ ድምፅ። ያንን የያዝከውን ሽጉጥ ሰደፉን በማስቀደም እዚህ 3 እግር ወንበር ላይ እንድታኖረው እፈልጋለሁ። ጌሎን ድርቅ ባለ ሁኔታ ጎንበስ ብሎ ሽጉጡን እግሩ ስር ጣል አደረገው። ለደቂቃ ያክል በድንጋጤ አንድም ቃል መተንፈስ አልቻለም ነበር። የያዝከውን ወለሉ ላይ ቁጭ አድርገው ወደዚህ ና አለው። ይህ ትእዛዝ የተሰጠው ለክሌይ ነበርና መጥቶ ጌሎን አጠገብ ቆመ። ስም ክሌመንስ አይደለም? ነው ጌታዬ። 2 ሰዎችን ጣጣ ውስጥ አስገባው አለው። ይህን ጊዜ ጌሎን ጣልቃ ገብቶ ንብረቶቹን ዛሬ ምሽት ሊመልሱልኝ ነው። ዲያትዝ የሰጠኝ ጊዜ እስከ ነገ እኩለ ቀን ድረስ ብቻ ነው። ስልክ ደውለህ ልትጠይቀው ትችላለህ አለ። ወዲያው ጉልበቶቹ ውሃ ሆኑበት። እሺም እስከዚያው እዛ ጫካ ውስጥ ለትንሽ ጊዜ ተንሸራሽረን እንመለሳለን አለና እንዲወጡ በያዘው መሳሪያ ወደ በሩ አመለከታቸው። ክሌይ በመቃወም አይነት ፊቱን ዞር አደረገ። ጌሎን ግን ከነበረበት ቦታ ሳይነቃነቅ የ1 ሰዓት ጊዜ ብቻ ስጠኝ ብሎ ተማጸነውና ከዚያም ከ45 ደቂቃ በኋላ እውነቴን መሆኑን በዓይን ራስ እንድታይ አደርግሃለሁ
አለው። ፈጠን በልና ተንቀሳቀስ፣ ጨረቃ ላይ ሳንቲም ወርውረህ ለማድረስ መመኘቱን አቁመው አለው። የጌሎን አፍ በኃይል ሲንቀሳቀስ ቢታይም አንድ ቃል ሊወጣው አልቻለም። ከዚያም እንደምንም ብሎ የሞት ሞቱን ወደ ክሌይ ዞር አለና ምን እንደተፈጸመ እንደሆነ የምታውቀው ነገር አለ ሲል ጠየቀው። ክሌይ ባዶ የሆነ ፈገግታ አሳየው። ጌሎን ንግግሩ ለመቀጠል እንዳቆበቆበ ሽጉጥ የያዘው ሰው ወደፊት ተራምዶ በጉልበቱ ብልቱ አካባቢ ስለመታው ጌሎን በዚያች ቅጽበት ንግግሩን አቋረጠ። የምናገረውን ማዳመጥ የለብህም እንዴ አለና ያ ሰው የምጠይቅህ እንድትንቀሳቀስ ብቻ ነው። በመጀመሪያ መኪና ማቆሚያ ላይ ስትደርስ እንድትቆም እዚያ አንድ አካፋ አይቻለሁ። ሻዶ እየተመራ ከስቴት ስትሪት ውጪ መሄዱን እንዳየ የዌቨርሊን ክንድ ጨምድዶ ይዞ መኪናዋ ቆማለች ያልከው የት ነው ሲል ጠየቀው። አንድ ቅያስ ወይም ማለፍ ብሎ ነው። ፊት ለፊታቸው የነበረው ቅያስ ብርሃን የነበረው ቢሆንም ከዚያ ቀጥሎ ያለው ጨለማ መሆኑና የሚቀጥለው ሌላውም የባሰ ጨለመ ስለነበር ሻዶ ፍርሃት ተሰማ። ሌላ ተንኮል አስበህ እንዳይሆን ብቻ በማለት ጠየቀው። ዌቨርሊ ትከሻውን ሰበቀና አንተ መሃል ከተማ ውስጥ ቢሆን ደስታውን አትችለውም ነበር፣ ግን እዚያ የሚመለከቱን ሰዎች ስለሚኖሩ እኔ ያንን አልመረጥኩም አለ ዌቨርሊ። እዚያ ግሊፕና ሻዶ ከበው እሱን መሃል አስገቡት። በርግጥ ይህ ከበባ ጥሩ አለመሆኑን ዌቨርሊ አላጣውም። አሁንም ሻዶ ስለፈራ ድንገት ኪስ ውስጥ መሳሪያ ይዞ እንደሆነ ግሊፕ እንዲፈትሸው አዘዘና ዌቨርሊ በፈቃደኝነት ተፈተሸ። ምንም እንዳልያዘ ግሊፕ ካስታወቀው በኋላ ዌቨርሊ ፊቱን ሲመልስ ሻዶ ተጠግቶ በቃሪያ ጥፊ መታው። ከዚያ በኋላ ካሁን በኋላ ቁማር መጫወትን ታቆማለህ ሚስተር ዌቨርሊ፣ ንብረቱ የት ነው ያለው ሲል በሚሰቀጥጥ ድምፅ አንባረቀበት። እዚያ መጨረሻ አካባቢ ነው። አንድ ጠባብ መንገድ ላይ ፓርሻ ውስጥ ነው። ያንን ተከትለ መሄድ አትችልም እንዴ ሲል ዌቨርሊ መለሰለት። ሻዶ ግን አሁንም በድጋሚ ዌቨርሊን ሆዱ ላይ በቦክስ መታው። ምቱ ቀላል ሆኖ ባያንገዳግደውም ጭንቅላት ውስጥ ቁጣና ንዴት ፈላበት። በዚህን ጊዜ ሻዶ ከኋላው ተጠግቶ ተነቃነቅ ብሎ ገፋው። ጋራዡን ተጠግታ ፓርሿ በጨረቃ ብርሃን መታየት ስለጀመረች ሻዶ ወደ መኪናዋ ሮጣ። ግሊፕም ተከትሎት ንብረቱ እዛ ውስጥ ነው፣ ስለ ክርስቶስ ብለህ እኔ ይህን እሠራዋለሁ አለና ሻዶ በንዴት አንተ እሱን በጥንቃቄ ጠብቀው አለው። አስቀድሞውኑ ይህን አጋጣሚ ሲያለመው የነበረው ዌቨርሊ ግን ከሱ ፊት ቀድሞ ጠመንጃውን አስቀመጠበት ቆሻሻ ጣሳዎች መሃል ገብቶ ስለነበር ግሊፕ አደገኛ ሁኔታ ውስጥ ነበረ። ሻዶ የመኪናዋን በር ለመክፈት ትንሽ ከታገለ በኋላ ተከፍቶለት የኋለኛውን በር ከፍቶ ሻንጣውን ተመለከተ። በደስታ እየተፍነቀነቀ ሻንጣውን ለማውጣት አጎነበሰ። ዌቨርሊ ምሽጉ ውስጥ ጠመንጃውን ደግኖ በመጀመሪያ አፈሙዙን በግሊፕ ላይ አነጣጥሮ ከዚያ ቦታ ወደ ኋላ እንዲሄድ አዘዘው። በአፈሙዙ እንቅስቃሴ በአንድ ጊዜ ውሃ የሆነው ግሊፕ ሁሉም ነገር ገብቶት ቦታ ለቀቀ። ከዚያ ሁለት ቧንቧ ያለውን ጠመንጃ ሻዶ ላይ አነጣጥሮ ስሙን ሲጠራው ካጎነበሰበት ዞሮ አንገቱ ላይ የተነጣጠረበትን ጠመንጃ በዓይኑ እንደተመለከተ ያለምን አዲስ ራእይ ለማየት አሁን ተራው ያንተ ነው አለው። ሻዶ በድንጋጤ አንድ ነገር ሊናገር ሞከረ፣ ግን ዌቨርሊ ጊዜ ሳይሰጠው ምላጩን ስቦ አርከፈከፈበት። ሻዶ የዝሆን ያህል አጓርቶ ከወደቀ በኋላ ደሙ የቆሻሻ ክምር ያለበትን ያንን ስፍራ አጥለቀለቀው። ከዚያም ዌቨርሊ ጠመንጃውን ግሊፕ ላይ አነጣጠረ። ግሊፕ የወደቀ ባልደረባውን ምንም ሐዘን ሳይሰማው ከተመለከተ በኋላ ጠመንጃ ውስጥ አንድ ጥይት ይቀራል፣ መጠቀም ከፈለክ እኔንም መታኝ፣ ግን እንደኔ እናንተ ከጃክታውን የወጣ ሌላ እሳት የላሰ ሰው እዚህ መኖሩን እወቅ አለው። አውቃለሁ
አለ ዌቨርሊ። አሁን መንገዱ ብልጭ ድርግም በሚሉ መብራቶች ስለተሞላ በል ቶሎ ከዚህ ንጥፋ ሲል ግሊፕን አማከረው። ይህ ሰው ጓደኛዬ ነበር። ትንሽ ደደብ ይሁን እንጂ ይህን ያክል መጥፎ ሰው አልነበረም። እዚህ ሥራ ውስጥ አንተን ከመጀመሪያው ጀምሮ እንዳለህበት ይናገር ነበር። አንተ ይህን ታምናለህ እንዴ? እንደዚያ ነው የማስበው። ከዚያ ብዙም ሳይቆዩ የፖሊስ መኪኖች የአደጋ ጥሩምባዎች ዋይታ ከሩቅ ሲያሰሙ ሁለቱም በአንድነት ሮጡ። ለተወሰነ ርቀት ዌቨርሊ ግሊፕን ከተከተለ በኋላ ድንገት ታጥፎ በመመለስ በፓርሻዋ መኪና የነዳጅ ጋን ላይ ጠመንጃውን አነጣጥሮ ተኮሰ። ከመቅጽበት አካባቢው በከፍተኛ ፍንዳታ ተናወጠ። ወዲያው የሚንቀለቀለው የእሳት ነበልባል ጋራዡን አቀጣጠለው። ዌቨርሊ በድፍረት ወደሚንቀለቀለው እሳት ተጠግቶ ጠመንጃውን ወርውሮ አጎንብሶ እሳቱ ሳይነካው ወጣ። አሁንስ የምታምነው ምንድን ነው ሲል ግሊፕን ጠየቀው። ከዚህ በኋላ ምንም የማምነው ነገር የለም። መሮጥ ያለብኝ መሆኑን ነው የማምነው አለ ግሊፕ። ሁለቱም በተቃራኒ አቅጣጫዎች ሩጫቸውን ቀጠሉ። በመጀመሪያ ከእንቅልፉ የቀሰቀሰው አንድ ጉልህ የሆነ የጉሮሮ ማጽዳት ድምፅ ተሰምቶ ከዚያ በመደነቅ አይነት የቀረበ ሁልጊዜ የምተኛው ከረባት እንዳሰርክ ነው የሚል ጥያቄ ነበረ። ዌቨርሊ በመጀመሪያ አይኖቹን በግድ ገፍቶ የት እንዳለ ለማወቅ ሞከረ። የነበረው ፓርክ ሆቴል ውስጥ መሆኑን ጠረጴዛው ላይ አንድ ጠርሙስ ሲግራም የአልኮል መጠጥ ከበርጭቆ ጋር አንድ መተርኮሻ ሞልቶ ጠረጴዛውን ያለበሰ የሲጋራ ቁራጭ ክምር እንዲሁም ደስ የማይል ሽታ ያለበት ክፍል ውስጥ መተኛቱን አረጋገጠ። ከዚያ ሮጦ እዚህ ገብቶ አልጋ ከያዘ በኋላ ሰክሮ ከነልብሱ መተኛቱ ትዝ አለው። ሆኖም እሱ ሂሳቡን በከፈለበት ክፍል ውስጥ አንድ እንግዳ ሰው መስኮቱ አጠገብ ጥቁር ወንበር ላይ ልክ ክፍሉ የራሱ የሆነ ያክል ተኩራርቶ ተቀምጦ አየው። ከዚያም እንግዳው ሰው በል እንድትመልስልኝ እፈልጋለሁ፣ እኔ መተኛት ያለብኝ በዚህ አይነት ሁኔታ ነውን? ሲል ኮስተር ብሎ ግን በማያስከፋ መልኩ ጠየቀው። ጠዋት የሚመጡ እንግዶች ስላሉ ተዘጋጅቼ መጠበቅ ስላለብኝ ነው። እስቲ ሰዓትን ተመልከተው። ገና እንዳልነጋ ልታይ ትችላለህ። በተጨማሪ በመስተዋት ፊትህን ተመለከትከው? ከረባት አሰርክ አላሰርክ ፊትህ እንግዳ ለመቀበል የተዘጋጀ አይደለም። የሰውየውን ማንነት ለማወቅ ዌቨርሊ መጠየቅ አላስፈለገውም። ባንዴ ማንነቱ ገባው። የቆዳ ጃኬቱ፣ ሱሪው፣ ከረቫቱና ፊቱ በሙሉ የተበላሻሸ በተለይ በጥባሳና በሰንበር የታረሱ ጆሮቹ በብርጭቆ ወረቀት የታሹ ይመስሉ ነበረ። ስሜ እቴል ይባላል አልና ሰውየው ማክስ እቴል የግራንድ ትራቨርስ ፖሊስ ክፍል አባል ነኝ። አንዳንድ ሰዎች እኔን ክሊን ስሌት ብለው መጥራት ደስ ይላቸዋል አለው። ዌቨርሊ የዚህ ሰው ሁኔታ እሱን ቀስ ብሎ ለማጥመድ ያደባ መስሎ ታየው። ስለዚህ የሰውየውን ያነጋገር ቅላጼ በጥንቃቄ መቆጣጠር ቀጠለ። በዚህም ደረጃ ምንም ላለመናገር ወሰነ። ታዲያስ እንዴት ሊሆን እንደቻለ ልትነግረኝ ትፈልጋለህ? ሲል ጠየቀው። ዌቨርሊ መልስ የሌለው ባዶ ትኩረቱን አሳየው። የማወራው ስለ ፊት ሁኔታ ነው። ያ የሆነው በጺም መላጨት ሳቢያ ነው። ቆዳዬ በጣም ቁጡ፣ ምንም ነገር መቋቋም የማይችል ነው። ልክ በቴሌቪዥንም እንደምትመለከተው አይነት። አሁን እንዲሁ ፊትህን በማየት አንተ ቁጡ አይነት እንደሆንክ መናገር ይችላል። ለመሆኑ ጠባሳው ፊት ላይ ያለው ስሜትን ይረብሸዋል? የለም፣ አይረብሸኝም። የባሰውን የሞራል ጥንካሬን ያዳብረዋል። የሞራል ጥንካሬ አለና እንግዳው ከዚያ አባባል የተለየ ትርጉም ለማግኘት የሚጥር በመምሰል ትንሽ ሲያስብ ቆየ። ዌቨርሊ ፈጠን ብሎ አልጋው ላይ ቁጭ አለና ሲጋራ አውጥቶ ለኮሰ። ወዲያው ከደረቱና ከሆዱ አካባቢ የማቅለሽለሽ ስሜት ተሰምቶት አዞረውና ሊያስመልሰው ሲሞክር ታገለው። ይህን ያየው እንግዳው ሰው ወደ መጸዳጃ ቤት እንዲሄድ ምልክት ሰጠውና ፈቃድ መጠየቅ አይኖርብህም፣ ክፍሉ እኮ ያንተ ነው አለው።
መጸዳጃ ክፍል ውስጥ ገብቶ ሲያስመልሰው ድምፁ እንዳይሰማ ውሃውን በኃይል እንዲወርድ አደረገው። በርግጥ ያንን ሰው ማታለል እንደማይችል ይታወቀው ነበረ። ከዚያ የማታውን ገጠመኙን ለማስታወስ ሞከረ። እዚያ ደርሶ ክፍል ከያዘ በኋላ መጠጥ ማዘዙና ሰክሮ ማደሩን አስታወሰ። አሁን በደቂቃ ክፋይ ውስጥ የሆነው ሁሉ እንደገና ለማስታወስና ወደፊት ለሚጠብቀው ሁሉ ለመዘጋጀት መሞከር እንዳለበትም ተረዳ። ሁኔታዎችን በቅደም ተከተል ማየት የተሳነው መስሎ ታየው። አሁን እንዴት ነህ ሲል ዌቨርሊ ተመልሶ ፊቱ እንደተቀመጠ እቴል ጠየቀው። አሁን ደህና ነኝ ሚስተር ቴል፣ ግን ምንጊዜም አንድ የሚጨነቅልኝ ሰው መኖሩን ማወቅ ጥሩ ነው አለው። ቅድም ስለ ባህሪ ጉዳይ ተናግረህ ነበር። አሁን ጃኬት ለምሳሌ ውሰድ። ጃኬት ቲሞቲ ዌቨርሊ የተማረ ሰው ነው፣ ግን በተለይም ሴቶችና ሚስቶችን በማጥመድ ረገድ ሲበዛ አደገኛ ነው በማለት ያጋልጠሃል። በጣም መጥፎ ጠበቃን የምትገል ከዚያም ከስር ፋብሪካ የተመረክ መሆንህን ሁሉም ይናገራል አለው። ከዚያ በኋላ ለትንሽ ጊዜ ሁለቱም ሲጠናኑ ቆዩና ቲሞቲ ማራኪ የሆነ ስም ነው። እዚያ እስር ቤት ውስጥ ያፈራቸው ብዙ ጓደኞች እንደሚኖሩ ወራረዳለሁ አለው። ዌቨርሊ ጭንቀቱ ስለበዛበት እስካሁን ስለ እኔና ጤናና ስለ ሕይወት ታሪኬ ዘርዝረህ ነግረኸኛል፣ ሌላ የምትጨምረው ነገር አለ ሲል በመገረም ጠየቀው። አንድ ተጨማሪ ነገር ያለ ይመስለኛል ብሎ ለማስታወስ ጆሮ ግንዱን መታ አደረገ። ከዚያም አገኘሁት፣ ባለፈው ምሽት አንድ ነገር ሰምተህ እንደሆነ ልጠይቅህ ነበር አለው። አንድ ነገር ትንሽ ሰፋ አድርገህ በመግለጽ ልታብራራልኝ ትችላለህ? በሚገባ እንጂ እኛ የሕግ አስከባሪ ኃይሎች ያለነውን ለመርዳት ነው። ምን መሰለ፣ አንድ አይነት የፍንዳታ ድምፅ ይመስለኛል። ዌቨርሊ ጆሮ ግንዱን መታ አድርጎ ያሰበ መሰልና የለም አልሰማሁም፣ የለም ምናልባት ተኝቼ ሳልሰማው ቀርቼ ይሆናል። ይህን አልሰማሁም ብትል በእውነት የሚያሳፍር ነው። ልዩ የሆነ በከተማው ዳር እስከ ዳር የተሰማ የፍንዳታ ድምፅ ነበረ። እኔ እንቅልፍ ከወሰደኝ ጅመቶ ጎትቶ ቢወስደኝ እንኳን የምሰማ ሰው አይደለሁም። ልትሆን ግን ትችላለህ። ዌቨርሊ ነገሩን በፈገግታ ሊያልፈው ቢጥርም ውስጡ ግን በጭንቀት ተሞልቶ ነበር። ለጥቂት ጊዜ በመካከላቸው ዝምታ ከሰፈነ በኋላ ምን እንደነበረ ማወቅ ትፈልጋለህ በማለት እቴል ጠየቀው። እሺም እስኪ ንገረኝ። እቴል ወደፊት ጎንበስ ብሎ ድምፁን ዝቅ በማድረግ በሚስጥር የፈነዳችው አንድ ፓርሽ መኪና ናት ዌቨርሊ፣ አሁን ካለንበት 2 ቅያስ ርቀት ላይ ነው አለው። መስዋዕት የሆነችው መኪና የአሜሪካዊ ነች? አሁን ከዚያም የበለጠ ነገርም አለባት። አንድ ሰው ውስጧ ነበር። አሁን በሳቱ አሮ ማንነቱን ገና ልናውቅ አልቻልንም። ዌቨርሊ ራሱን ነቀነቀና አደጋዎች አለና ልታስጠነቅቀኝ በመምጣት ተደስቻለሁ። ደህንነት የሁሉም ሰው ቢዝነስ ነው አለው። እቴል ተገርሞ ካየ በኋላ ዌቨርሊ ችግሩ እኮ ከቅርብ ጊዜ ወዲህ አደጋዎች መብዛታቸው ነው አለና መዘርዘር ጀመረ። በመጀመሪያ በታምር የፈነዳው ያንተ መኪና፣ ከዚያ ውስጥ ያለው ያልታደለ ነፍስ ሁለተኛ ይሆናል። ከአንድ ሳምንት በፊትም አንድ ሰው እጆቹ ተከታትፎ ተገኘ። በተለምዶ ሲታይ ምንም እንኳን ሰውየው እንዴት ወንጀሉ እንደተፈጸመበት ማስረዳት ባልችልም ድርጊቱ ያንተ መሆኑን አፈጻጸሙ ያስረዳል። ይህ ሰው ልሳኑ ተዘግቶ መናገር እንኳን አይችልም። በጣም የሚያሳዝን ምስኪን ሰው ነው። ከዚያም ጥቂት ቀናት በፊት አንድ ጥቁር ሰው አየር ማረፊያው አካባቢ ሰውነቱ ተተልትሎ ወድቆ ተገኝቷል። እስካሁን ስንት ቆጠርኩልህ? 4 መሆኑ ነው። እንግዲህ በዚች በትራቨርስ ሲቲ በ2 ሳምንት ጊዜ ውስጥ ይህ ሁሉ መድረሱ ለእኛ ከፍተኛ ሐዘን ነው። መጥፎ ዜና በብዛት የሚሰማበት ቦታ ይሆናል አይመስልህም ቲሞቲ? ገና 5ኛ ይኖራል። ያ ደግሞ ምንድን ነው? ያ ደግሞ አንተ ራስህ ነህ በማለት ክፉኛ በመጥፎ ዓይን ተመለከተው። ሚስተር ቴል፣ ለመሆኑ እዚህ የመጣኸው እኔን በአንድ ነገር ልከሰኝ ነው? ይህ ከሆነ አንድ ጠበቃ ማነጋገር እፈልጋለሁ። ለምን አንድ ጠበቃ ማነጋገር ትፈልጋለህ? እንዳንተ ያለ ዱርዬ ጠበቃ እንዲያነጋግር ዕድል አልሰጠውም። ራስን ለማዳን ትከላከላለህ ወይም ምን እገልሃለሁ
ለምን በተረጋጋ መንፈስ አንነጋገርም? ባለፈው ምሽት የት እንደነበርክ ልትነግረኝ ትፈልጋለህ? በምን እንደተከሰስኩ ስትነግረኝ ይሆናላ። በግጥጥሞሹስ ቢሆን አንተ እዚህ ከመጣ በኋላ ይህ ሁሉ አደጋ መከታተሉ ከአንተ መምጣት ጋር የገጠመ ስለሆነ በግጥጥምነቱ ልከስህ እችላለሁ። የከተማዋ ገበያ ደርቶ የቱሪስት ቁጥር ተበራክቶ ነጋዴ ሁሉ ተደስቶ ነበር። ከዚያ እነዚህን አደጋዎች ተፈጠሩ። ወንጀለኛውን ስንፈልግ ቆይተን አንተ ባለመሳሪያ መሆንን ደረስንበት። ዌቨርሊ ይህን ማን እንደዋሸ ጠየቀውና አንድ ሰው ይህን ነግሮት አንድ ሁለት ጊዜ ስልክ ደውሎ ካረጋገጠ በኋላ መምጣቱንና መሳሪያውን ሊያስፈታው እንደወሰነም ነገረው። ዌቨርሊ ምንም ነገር እንደሌለው አሳይቶ አሳመነው። ከዚያ በአሁኑ ጊዜ የምትኖር የት ነው አለው። ደቡብ። ታዲያ ወደ ሰሜን ምን አመጣ? የእኛን አካባቢ ልትጎበኝ ነው? ለአየሩ ስል ነው። እዚህ ጥሩ አየር አለን። እንደዚያ ነው? አዎ ትክክል። ከዚህ ሌላ እዚህ የመጣው የድሮ ሚስትህ እዚህ በመኖሯ ሊሆን ይችላል። በእሷና በቤተሰቧ ላይ ተጨማሪ ሰቆቅ አታስብም? ሚስተር ቴል፣ አንተ የቤት ሥራህን ሥራ፣ ያ እኔን አይመለከተኝም አለው። አነጋገሩ በትሕትና ልክ እንዳሰበው የተፈጸመ ነበርና ቴል ከልቡ ተቀበለው። ከዚያ ቴል ዌቨርሊ በሚኖርበት ፍሎሪን ፓልም ቢች ጋርደንስ ውስጥ አንድ ወዳጅ ያለው መሆኑን ገልጾለት ሁል ጊዜ በጥር ለረፍት ወደዚያ እንደሚሄድ በጥሞና ነገረው። ከዚያ ሰው ጋርም እንደሚያስተዋውቀው ቃል ገባለት። በመጨረሻ ተነስቶ ሊሄድ ካለ በኋላ አንድ ትልቅ የምነግርህ ጉዳይ አለ። አየህ ቲሞቲ፣ እኛ በአጠቃላይ ሚሽጋኖች፣ በተለይ ደግሞ ትራቨርስ ሲቲዎች የማንፈልገው ነገር ቢኖር ከእንግዲህ እንዳንተ ያለው ሰው በግዛታችን እንዳይኖር ብቻ ነው። ስለዚህ ጓዝህን ጠቅልለህ በአፋጣኝ ወደዚያ ወደ ደቡብ እንድትሄድ፣ የምትነሳውም ዛሬ ከሰዓት በኋላ መሆን አለበት። ተከትለህኛል አለው። ዌቨርሊ ዝም ብሎ ካዳመጠ በኋላ የፈራው የአደገኛ ነጥብ ያለፈው መሰለው። አሁን የገባኝ ይመስለኛል አለ። እቴል በአንድ እጁ ትከሻውን ጨመቅ አደረገውና ጥሩ ልጅ አለው። ከዚያ እቴል ወደ በሩ እንደተንቀሳቀሰ ብዙ ከመራቁ በፊት ዌቨርሊ እቴል ብሎ ጠራው። አቤት ጌታዬ፣ እስኪ አንድ ነገር ንገረኝ። ይህ ሁሉ አደጋ ከኔ ጋር ተገጣጣሚ ተደርጎ ለምንድን ነው እኔ ከከተማዋ እንደወጣ ያደረግከኝ? በማለት ጠየቀው። ይህን አታውቅምና ነው? ስላላወቅኩ ነው የጠየቅኩ። በእርግጥ የማታውቅ ከሆነ ምን እነግርሃለሁ። ምንም ጉዳት የለውም። የተገደሉት ሙሉ ሚሽጋንን ያስጨነቁ እርኩሶች ስለነበሩ ማን ይግደላቸው ማን፣ ያን ያደረገው ሰው ሚሽጋንን እንዳሳመርልን ነው የምንቆጥረው። ከፓርሼ መኪናዋን ጋር ያረረው ሰው መኪናዋን ሰርቆ የወሰዳት መሆኑን ዛሬ ጠዋት ባለቤቷን አግኝተን አነጋገርናት። ከእሷ ተረድተናል። ካንተ ጋርም ሹገር ቢት ሞቴል ማደሯንም አልደበቀችም አለው። ዌቨርሊ ስለ ሚድናይት ሲሰማ ከልቡ ከትከት ብሎ ሳቀ። ለምን እንደሆነም እቴል በቅሬታ ጠይቆት የሳቀው በእሷ ሁኔታ መሆኑን አስረዳው። እቴል ያችን የመሰለች ቆንጆ ከጥሩ ቤተሰብ ተወልዳ ጥሩ ኑሮ ያላት ሴት ከሱ ከማይረባ ወንጀለኛ ጋር ተለጥፋ መገኘቷ እንቆቅልሽ እንደሆነበት ካስረዳው በኋላ ይህን አንተ እንዴት ታየዋለህ ሲል ዌቨርሊን ጠየቀው። ተአምር ነው አለና ትንሽ ቆም ካለ በኋላ እንግዲህ መልካም ጉዞ እንዲሆንልን ከልብ እመኝልሃለሁ ብሎት ሄደ። የኢሽፔሚንግን ከተማ ዳርቻ ምልክት እንዳየ የጉዞው መጠናቀቂያ መሆኑን ግሊፕ ተረድቶ በቀጥታ መኪናውን ከረጅም ጊዜ በፊት በውሃ ማሞቂያ ክፍል ውስጥ ኖርቤርት በደም ጨቂቶ ወደ ሞተበት አንደኛ ደረጃ ትምህርት ቤት አቅጣጫ አበረረ። አዳዲስ ሕንፃዎች ተገንብተው ስለነበር አንድም የሚያስታውሰው ነገር ባይኑ ቢፈልግ አጣ። በፍርሃት የተረበደበደውን ደብድቦ ትምህርት ቤቱን በሳት አጋይቶ ከዚያ ጠፍቶ ሕይወቱን የለወጠበትን ታሪክ እንኳን በቅጡ ማስታወስ አልቻለም። ከዚያ ወደ ከተማው መሃል በሻዶ ካፕራይስ መኪና ተመልሶ የልጅነት ሕይወቱን ያሳለፈበትን ቤት የነበረበትን ቦታ ቃኘ።
በርግጥም ቤቱ ፈርሶና እንዳልሆነ ሆኖ ቦታውም አረም በቅሎበት ተመለከተ። ከዚያ ያኔ በልጅነት ጊዜው ቁጭ ብሎ የውሃውን ድምፅ እየሰማ በረዶ ይጫወት ወደ ነበረበት ሐይቅ ሄደ። እዚያ ደርሶ የጊዜንና የምርጫን እንቆቅልሽ እያሰበ ቁጭ ብሎ ፀሐዋን መሞቅ ጀመረ። በተመሳሳዩም ጊዜ ጉንተር ዲያትዝ እቤቱ ሆኖ በጊዜና በምርጫ ላይ ያለውን ልዩነት በማሰብ ላይ ነበረ። ኖርዝ ሾር ቺካጎ መኖሪያ ቤቱ ጥናት ክፍል ውስጥ ቁጭ ብሎ ለ48 ሰዓታት አንድም ያላንቃጨለውን ስልክ ባንክሮ ይመለከተው ነበረ። ሚስቱ የደገሰችው ፓርቲ የመጨረሻውን ዝግጅት በማድረግ ላይ ከመሆኗም ሌላ ቀደም ብሎ የመጡ እንግዶችም እቤት ውስጥ ነበሩ። ባለፈው ምሽት ከሦስቱ እንግዶች ጋር ፑል ሲጫወት ነበረ። ከነዚህ መካከል በታምር አንድ ጠርሙስ ብራንዲ ብቻዋን ጨጭ የምታደርግ አይሁዳዊ ሴት ወደሱ ቀርባ በአፓሲያ በሽታ ተለክፎ እንደሆነ ጠየቀችው። እሱም እንደማያመው ነግሮ ሸኛት። በኋላ ግን ያለችውን ቃል መዝገበ ቃል ውስጥ ፈልጎ ሊያገኘው በፍጹም አልቻለም። በማግስቱ እንግዶች መጥተው እነሱን በማጫወት ላይ እንዳለ ስልክ ተደወለለት። የደወለውም ኢውጊን ነበረ። ምን አዲስ ወሬ አለ ብሎ ጠየቀው። አውጊንም ምንም አዲስ ነገር እንደሌለና የተላከው ተከታታይ ከአካባቢው የሱ ንብረት ማግኘት ቀርቶ ወሬውንም እንዳልሰማ ሆኖም ክትትሉ እንደሚያጠናክር ነገረው። ከዚህም ሌላ ንብረቱ ምናልባትም በዚያ ጉልበተኛ ካርታ ተጫዋች እጅ ሳይገባ እንዳልቀረና እሱም በፖሊስ ትዕዛዝ ከከተማው እንዲለቅ መደረጉን በዝርዝር አስረዳው። ሆኖም ተስፋ ያልቆረጠው ዲያትዝ በተቻለ ፍጥነት ንብረቱን ፈልገው እንዲያገኙለት እንዲደውለት ለዩጂንም ነግሮ ስልኩን ዘጋ። ያቺ አይሁዳዊ ሴት ከሰዓት በኋላ ለረጅም ጊዜ ስትከተለው ቆይታ መጨረሻ ላይ መጽሐፍት ቤቱ ዘው ብላ ለትንሽ ጊዜ ስለ መጽሐፍት ማንበቡ አንስታ ስትጠይቀው መጽሐፍት የሚያነበው ጊዜ ሲያገኝ መሆኑን ገልጾ እሱ ብዙ ጊዜውን በሥራ እንደሚጠመድ ገለጸላት። ሥራ አለችና ትንሽ እንደመሸርደድ ብላ አይኖቿ እንደ ሰይጣን እያጉረጠረጡ ለመሆኑ አንተ ያመፀኛ ዘራፊዎች አለቃ እንደሆን የሚወራው እውነት ነውን? ብላ የዋህ በመሰለ አቀራረብ ጠየቀችው። ዲያትዝ ፈገግ ቢልም ምንም መልስ ግን አልሰጣትም። ያስብ የነበረው ይችን ከንቱ ሴት እንዴት አቅልጦ ለሳሙና መስሪያ ማድረግ እንደሚችል ነበረ። ዌቨርሊ በፖሊስ በተሰጠው መመሪያ መሰረት ወዲያውኑ ሻንጣውን ይዞ የክፍሉን ቁልፍ ለመስጠት ወደ ሆቴሉ ቢሮ አመራ። ለተወሰነ ጊዜ ሰዓቱ አልፏል፣ አሁን እንድትወጣ አላደርግም ብላ ጸሐፊዋ ትንሽ ካዘገየችው በኋላ የ2 ቀን ሂሳብ አስከፍላው ክፍሉን ተረከበችው። በዚህ ጊዜ አንዲት ሴት እንግዳ ክፍሉ ውስጥ እንደምትጠብቀው መልእክት መተዋን ነገረችው። ዌቨርሊ እንግዳ ማረፊያው ክፍል ሄዶ ቀደም ሲል ለመጀመሪያ ጊዜ ተቀምጣበት ከነበረበት ቦታ ላይ አሁንም ሚድናይት ተቀምጣየና አጠገቧ ሄዶ ተቀመጠ። ለተወሰነ ጊዜ በዝምታ ከተዋጡ በኋላ ፊቷ ጭፍግግ ብሎ ቀኑን እንዴት እንዳሳለፈ ጠየቀችው። መጥፎ እንደነበረ ገልጾላት እሷ እንዴት እንዳሳለፈች መልሶ ጠየቃት። እሷ በከፊል ደና እንደነበር ገልጣ መጠጥ እንዲጠጣ ጋበዘችው። ዌቨርሊ ግን በፖሊስ ከከተማ እንዲወጣ መታዘዙን ነግሯት የመጠጡን ግብዣ ሳይቀበላት ቀረ። ከዚያም ባለፈው ምሽት ስለተፈጸመው ሁኔታ ልትገልጽለት ንግግር ስትጀምር እሱ አሁን አስፈላጊ አይደለም ብሎ አስቆማት። ሆኖም በሷ ውትወታ የገጠማትን ዘረዘረችለት። ከሽማግሌዎቹ ጋር የሄደችው በነበረው ሁኔታ ክሌይን ለመፈለግ እንደነበር አስረዳችው። ሽማግሌዎቹ ሆሊዴይ ኢን አድርሰዋት ፈልጋ ካጣችው በኋላ ለትንሽ ጊዜ በመኪናቸው አዙሯት ብዙም ሳትፈልገው ከሽማግሌዎቹ በተለይም ኤርኒ ጭኗን እየቆነጠጠ አስቸግሯት እንደነበርና በመጨረሻም ለነሱ ወስባዊ ስሜት ፍላጎት እንደሌላ ስነግራቸው ከከተማው ዳርቻ አንድ መንገድ ላይ ጥለዋት መሄዳቸውን ገለጠችለት።
ታክሲ በሌለበት በዚያ ሰዓት በእግሯ ኳትና ሹገር ቢት ሆቴል ገብታ መተኛቷንም ነገረችው። እዛ ተኝታ ሌሊት ከባድ ፍንዳታ መስማቷንና ጠዋት ፖሊሶች መጥተው የሷ መኪና በሳት ፈንድታ መጋየቷን አንድ ሰውም አብሮ መቃጠሉን እንደነገሯት አስረዳቸው። ፖሊሶች እሱን ታውቅ እንደሆነ ከጠየቋት በኋላ መጥፎ ባህሪ ያለው ሰው ስለሆነ እሱን እየተከታተልነው ነው፣ ስለሱ የምታውቂው ነገር ካለ ንገሪ እንዳሏትና እሷም እናንተ በዚህ አይነቱ ጉዳይ ልትጠረጥሩት የምትችሉት ሰው አይደለም፣ እውነቱን ለመናገር ያደረው ከኔ ጋር ነው ብላ መዋሸቷን አወራችለት። ከዚያም ስለ መኪናዋ ጉዳይ እንደማትጨነቅ ለፖሊስ ገልጻ አባቷ ጠበቃ ስለሆነ ጉዳዩ እንደሚፈታው ነግራ የአባቷን የኢሊኖይስን ስልክ ቁጥር መስጠቷን ጨምራ አስረዳቸው። እርሷም ወንድሟ የት እንዳለ ሲጠይቃት ወደ ቤት ደውላ እዚያ አካባቢ ያለመድረሱን ማረጋገጧንና አሁን የት እንዳለ ግን እንደማታውቅ ገለጸችለት። በዚህ ጊዜ እኔ አንድ ምክር ልመክርሽ ፈልጋለሁ። በትላንትናው ምሽት ምን እያሉ እየዛቱብን እንደነበር ሰምተሻል። አሁን የእሱ ጣጣ ያላለቀበት ስለሆነ እነዚህ ሰዎች እንደማይለቁት እርግጠኛ ነኝ። ስለዚህ ከወዲሁ አንቺ መላ እንዲመታ ወይም እንዲንቀሳቀስ ልትነግሪው ይገባል አላት። እርሷም ስታገኘው ልትነግረው እንደምትችል በአሁኑ ጊዜ ግን ከእርሱ ጋር በመሆኗ ልታገኘውና ልትነግረው እንደማይቻላት በተረጋጋ ስሜት ከነገረችው በኋላ እንዲህ አለችው። ስማ ዌቨርሊ፣ ስለ ማታው አጋጣሚ እንዴት አድርጌ በግልጽ ሊገባ እንደሚችል አላውቅም። እኔ ግን በመካከላችን ምን ሁኔታ እንድትፈጠረና እንደገጠመ እንድታውቅ እፈልጋለሁ። አየህ፣ እኔ ለዚያ ነገር በሕይወቴ ቅድሜ የሰጠሁት ጉዳይ አይደለም። እንዳመሰግንሽ ከፈለግሽ እሺ አመሰግንሻለሁ። እኔ የምፈልገው ምስጋና ሳይሆን ሁኔታው እንድታውቅልኝ ብቻ ነው። እሺ ይሁንልሽ፣ አሁን አውቄልሻለሁ። ታዲያ ከእንግዲህ ዳግመኛ አገኘሃለሁ ማለት ነው? በበኩሌ የሚሆን ነገር አይመስለኝም። አንቺስ ይመስልሻል እንዴ? ግን ማን ያውቃል የፈጣሪ ነገር። ለማንኛውም የአድራሻ ካርድ እጄ ላይ ይገኛል፣ ግን የስልክ ቁጥር ስላልተጻፈበት ብትነግረኝና ብጽፈውስ? በዚህ ጊዜ ዌቨርሊን የስልክ ቁጥሩን ላለመስጠት ትንሽ አቅማማ። ከራሱ ጋር ትንሽ ሙግት ከገጠመ በኋላ ከተኛበት እንደተነሳ አይነት በረጅሙ ተነፍሶ ግን በአንቺና በእኔ መካከል በእንደዚህ አይነት ሁኔታ ከተፈጠረ በኋላ ለምን የስልክ ቁጥሬ እንዳሳይሽ ትፈልጊያለሽ? በማለት ጠየቃት። እርሷም ፈጠን ብላ አየህ፣ በመካከላችን ምንም አይነት ሁኔታ ቢፈጠርም አንተና እኔ እንዲሁ ልንለያይ አይገባም። ከዚህም ሌላ ምናልባት የአንተ ምክርና ድጋፍ የሚያስፈልገኝ ጊዜ ሊከሰት ይችል ይሆናል፣ ወይም እንዲሁ ጓዳዊ ድምፅህን ለመስማት እፈልግ ይሆናል። ስማ ዌቨርሊ፣ እኔ እናንተ የጀመርነው ጣፋጭ ፍቅር በዚህ አይነት አስቀያሚ ሁኔታ እንዲጨናገፍ አልፈልግም። በአንድ አይነት ሁኔታ ታድሶ ይበልጥ እንዲያብብ እፈልጋለሁ። እንደ ዋዛ ተለያይተን የምንቀር ሰዎች መሆን የለብንም አለችው። በሁኔታዋ ልቡ የተሰበረው ዌቨርሊ ከዚህ በኋላ ከዚህ አውጥቶና ወርዶ የቤኒ አፕስታይንን የኬላይን ሰርቪስን ስልክ ቁጥር ሰጣት። የስልክ ቁጥሩን ከተቀበለች በኋላ ደህና ሁንልኝ፣ መልካሙን ሁሉ እንዲገጥም ከልብ እመኝልሃለሁ ብላው ተነስታ ወጥታ ሄደች። ካጠገቡ ተሰነባብተው ስትሄድ ግን ዌቨርሊ የሆነ ነገር ሊነግራት ፈልጎ ነበር። ሆኖም አንደበቱ ሳያስበው ተዘጋበት፣ ምላሱም ተሳሰረበት። በመሆኑም ምንም ነገር ሳይነግራት ከጎኑ ተነጠለችው። አንድ ያላጠናቀቀው ነገር ስለነበር ማዝዳ መኪናውን እያሽከረከረ በከተማ ውስጥ የቤት ቁጥሩን አድራሻ በማፈላለግ ላይ እንዳለ የቀድሞ ሚስቱ ቤት አይኑ አረፈ። የእርሱና የቀድሞ ሚስቱ ስም በቤቱ በራፍ ላይ ተጽፎ ስለነበርና ይህም ስላልጠፋ ለመለየት አላስቸገረውም። ከዚያም መኪናውን ከቤቱ አጥር ውጪ ባለው መግቢያ በር ፊት ለፊት ካቆመ በኋላ ግቢ ውስጥ አይኖቹን ተከለ። ከዚህ ግቢ ውስጥ አንድ አዛውንት አትክልት ይኮተኩቱ ነበረ። የኚህን አዛውንት ማንነት ለመለየት ሲያተኩር ጣውንት አርዘር መሆኑን አረጋገጠ። ከዚያም አንድ ወጣት በብርጭቆ ሎሚናት ለአርዘር ሲሰጠውና በምላሹ አዛውንቱ ሞቅ ያለ ፈገግታ ሲያሳየው ተመለከተ። ዌቨርሊ ያለበት ሆኖ ትንሽ በመቆየት ብዙ ነገር ለማየት ፈልጎ ነበር።
ሆኖም ሀገር ጥሎ እንዲወጣ የተወሰነበትን ውሳኔ ተግባራዊ ማድረጉን ለማረጋገጥ ይከታተል የነበረውን የፖሊስ መኮንን በድንገት ደረሰና አናጠበው። የፖሊስ መኮንኑ እዚህ ምን እንደሚሰራ የከተማው መውጫው መንገድ በዚህ በኩል እንዳልሆነ ሲነግረው ዌቨርሊ አሁንም የሚመልሰው ጠፍቶበት ምላሱ ተሳሰረ፣ ድንብርብር ወጣ። የሞቱን ግን ከነበረበት ቦታ ሊቆም የቻለው መንገድ ስለጠፋበት መሆኑን በማስተዛዘን መለሰለት። የፖሊስ መኮንኑም ካለበት ቦታ በአስቸኳይ መልቀቅ ያለበት መሆኑን በመግለጽ ዌቨርሊንን በማጀብ ከከተማው ከትራቨርስ ሲቲ ደቡብ 10 ማይልስ ድረስ አስወጣው። ከዚህ ከተማ ዌቨርሊ የማዝዳ መኪናውን መስኮት ከፍቶ ማሽከርከሩን ተያዘው። በዚህ አይነት ሁኔታ እያሽከረከረ ያለ የልጁን መሸጥና የሌላ ሰው ልጅ መሆን ትዝ ብሎት ተንገበገበ። ይህ ብቻ ሳይሆን የሚድናይት የወንድሟ ሁኔታም በዓይነ ሕሊናው የተመላለሰበት ጭንቀት ውስጥ ገባ። ሚድናይት ከእርሱ ተለይታ ከሁለት ሰካራሞች እቅፍ ራሷን ለማዳን ማምለጧን የማይረባ ወንድሟ አሁን ባይሞትም በቅርቡ ሊገድሉት እንደሚችሉ ማሰላሰሉን ተያያዘው። በዚሁ የሐሳብ ማዕበል ውስጥ እያለ የግሊፕና በሰዓት የነደደው የሻዶ ሁኔታ ፊቱ ላይ ድቅና አለበት። በእነዚህ ድርብርብ የሐሳብ ማዕበል በመናጥ ላይ እንዳለም ከዚህ ሁሉ የተረበሸና ያለፈ ሁኔታ እንደምንም ተገላግሎ የወደፊት ሕይወቱን አስተካክሎ መኖር እንደሚቻለው ማሰላሰል ያዘ። ይህን ጊዜ በትዝታው ፈጥኖ የመጣው ቾፕ ነበረ። ልክ እሱን በማሰብ ላይ እንዳለ መንፈሱ ተረጋጋ። ከዚያም ወደ ጃክታውን ስልክ ደውሎ ቾፕ እዛ እስር ቤት እንደሌለና ወደ የፕሲ እስር ቤት መተላለፉ ተነገረው። ከዚህ በኋላ የእስር ቤት ጀግናውንና አስተማሪውን ቾፕን ለመጠየቅ ወደ የፕሲ እስር ቤት ለመሄድ ወስኖ ፍጥነት በመጨመር ወደ ግራውንድ ራፒድስ ማሽከርከሩን ተያዘው። እዚያ እንደደረሰም መንፈሱ ትንሽ እንደመረጋጋት አለ። ግራንድ ራፒድስ ላይም መኪናው ለአንዲት መኪና ለምትከራይ ሴት አስረክቦ ለ2 ቀናት አቆይታ ዲትሮት ሜትሮ እንድትልክለት ተነጋግሮ ሂሳቡን ከከፈላት በኋላ ወደ የፕሲ ላንቲ ተጓዘ። እዚያም እንደደረሰ የሆቴል ቤቱ መኝታ ቤቶች ተይዘው ስለነበር እንደምንም ታግሎ አን አርበር በመባል ወደሚታወቀው አንድ መኝታ ክፍል ለመያዝ ስሙን ቻድ ኦግሊፕ በማለት አስመዘገበ። በፎቁ ላይ ወደሚገኘው መኝታ ክፍሉም እንደገባ በመኪናው ማቆሚያ ሜዳ በርካታ መኪናዎቹ ባልተስተካከለ ሁኔታ ተመሰቃቅለው እንደቆሙ ተመለከተ። በዚህ አይነት ከቆሙት መኪናዎች መካከል አንዷን ቲበርድ ከዚህ ቀደም ላንግሲንግ አካባቢ ያያት መስሎት ጥርጣሬ ገባው። ሆኖም ረሃቡ ፋታ ስላልሰጠው 5 አይነት ምግቦችና ቢራ አዞ ለራሱ ልዩ ድግስ በማድረግ በደስታ አሳለፈ። ተንደርበሯ አውቶሞቢል ከሰው እይታ ውጪ ጨለማው መተላለፊያ ከሞቴል ባሻገር መንገድ ላይ ቆሞ ነበር። ከኋላዋ በስተጀርባ ጎንብሶ የነበረው ሰው ትንሽ ግራ የተጋባ ይመስላል። ቡና ቤቱ በሙዚቃ ደምቆ የሰራተኞች ቀን ሜይዴይ በዓል አክባሪዎች በብዛት ተሰብስበው ይጠጡ ነበር። ይኸው ከመኪናዋ በስተጀርባ አጎንብሶ የነበረው ሰው የገጠመው ችግር 2 መልክ ነበረው። ሰውየው ከትራቨርስ ሲቲ የመጣው ዌቨርሊንን በሚስጥር ተከታትሎት ነበር። የተላከውም ንብረቱ በጠፋበት በዲያትዝ ወኪሎች ሲሆን የተሰጠውም ግዳጅ በክሌይ ተሰርቀው የነበሩ ንብረቶቹ በዌቨርሊ እጅ ይገኛሉ ተብለው ስለተገመቱ የሚቻል ቢሆን በረቀቀ ዘዴ ንብረቶቹን ዘርፎ እንዲመልስ፣ ካልተቻለ ግን ዌቨርሊንን ገድሎ ንብረቶቹን ይዞ እንዲመጣ ነበር። እንዲህ አድርጎ ንብረቶቹን ይዞ በመመለስ ቃል የተገባለትን ዳጎስ ያለ ጉርሻ ማግኘት ከፈለገ ያንን ንብረት በሆነው መንገድ የግድ ማግኘት ይኖርበታል። በሌላ በኩል ግዳጁን ተግባራዊ ለማድረግ ይቻለው ዘንድ ልዩ የጦር መሳሪያዎችን ይዞ ነበር። ምናልባት ደግሞ ተፈላጊው ዌቨርሊ ትንሽ ረብሻ በማስነሳት ሊጋተረው ይችል ይሆናል። በዚህም ግርግር ከተጠቃ ግዳጁን ላይ ወጣ መሆኑ ነው። ስለሆነም በዚህ ሁኔታ በአማራጮቹ ላይ ትንሽ ካሰላሰለ በኋላ ግዳጁን በበነጋታው ለመወጣት ወሰነ። ለራሱም ምን ጊዜም ቢሆን እሁድ ጥሩ ቀን ነው ብሎ አሰበ።
በቀጣዩ ቀን ዌቨርሊ በምግብ ቤቱ አዳራሽ የወረደ በኋላ እንደ ልቡ ገቢና ወጪውን ሊቆጣጠር ከሚችልበት አንድ ጥግ ፈልጎ ከተቀመጠ በኋላ ቡና አዘዘ። ከመቼውም ጊዜ በበለጠ በዚህ ጊዜ ሆዱ ተረበሸበት፣ ልቡም በኃይል ይመታ ጀመረ። እንዲህም ሊሆን የቻለበት ምክንያት ያደረበት ፍርሃት ወይም ወደፊት ሊከሰት የሚችለው ያልታወቀ ሁኔታ ጭንቀት ውጤት ሊሆንም ይችላል። በዚህ ጊዜ በቡና ቤት ውስጥ ምንም አይነት ግርግር አልነበረም። እንደውም ጸጥ ያለና ሰው አልባ ነበር። ይህ አይነት ሁኔታ ነበር ለእይታ ስለሚያጋልጠው ለእርሱ መልካም አልነበረም። ግን ብዙም ሳይቆይ በቡና ቤቱ ለመስተናገድ የሚፈልጉ አንዳንድ ሰዎች ቀስ በቀስ መግባት ጀመሩ። ቡና ቤቱ ለአንድ ሰዓት ያክል ከቆየ በኋላ እንደገና ለሌላ ተጨማሪ ሌሊት የአልጋ ሂሳቡን ከፈለ። በዚያን ጊዜም ማዝዳ መኪናው መጣችለት። ያቺ ቆማ የነበረችው ተንደርበርግ መኪና ግን ከአካባቢው ተሰውራ አገኛት። ዌቨርሊ ባዶ እጅ ከመሆን ይሻላል ብሎ የተሸረበበትን ያልታሰበ አደጋ ለመከላከል እንዲያስችለው የሆቴሉ አንድ ቢላዋን ደብቆ መኪና ውስጥ አስገባ። ቢላዋው ጥሩ አይነትና የወጥ ቤት ሲሆን መያዣዋ እንጨት፣ ስለቱ 4 ኢንች ርዝመት ስል ነበረ። መሳሪያ አለኝ ብሎ ሰው ሊተማመንበት የማያስችለው ግን ከምንም የሚሻል ነበረ። ከዚያም ቢላዋውን ከጎኑ መቀመጫ ላይ ጣል አድርጎ ወደ የብሲላንቲ በረረ። 8 ማይል ርቀት ላይ በተንጣለለ ሰፊ የእርሻ መሬት መካከል በርካታ የተጠላለፉ መንገዶች፣ የተለያዩ ሕንፃዎችና አንድ 3 ፎቅ ያለው ቤት የሚገኝበት ዙሪያውን ምሽግ የተሠራበት የኤፕሲ ስቴት ሆስፒታል ይገኛል። ያኔ እሱ ታስሮ ከነበረበት ጊዜ በብዙ መልኩ ከመለወጡም በላይ ሰፍቷል። ቀደም ሲል ከሆስፒታሉ ጋር አንድነት የነበረው የፎርሴኒክ ሴንተር አሁን ከዋናው ሆስፒታል አናት ላይ እንደ መጋዝ የሚቆርጥ ሽቦ በተሰራለት የብረት አጥር ተለይቷል። የእስረኛ መጠየቂያውን ጊዜም የሚጀምረው በ7 ሰዓት ስለነበር ዌቨርሊ ከሌሎች ጠያቂዎቹ ጋር ተቀላቅሎ ሰልፍ ያዘ። አብዛኞቹ የከፋቸው ጥቁሮች ከመሆናቸውም ሌላ አንድም ቃል የሚተነፍስ መካከላቸው አልነበረም። 7 ሰዓት ከሩብ ላይ በሩ ተከፍቶ ጠያቂው በሰልፍ ሆኖ በአስተናጋጅ ፖሊሶች እየተመራ ወደ አንድ ቢሮ በመግባት ሁሉም ፎርም መሙላት ያዘ። ዌቨርሊ ለዚህ ሥርዓት አዲስ ስለነበር በአስተናጋጆቹ እየተነገረው ፎርሙ ሞልቶ አሁንም ሰልፉን ያዘ። ከዚያም መጠየቂያው ቦታ ደርሶ የሞላውን ፎርም ሰጥቶ ጠበቀ። መታወቂያ ካርድህን አሳየኝ አለው አስተናጋጁ። ምን? መታወቂያ ካርድህን ማየት ይኖርብኛል። ዌቨርሊ የኪስ ቦርሳውን አውጥቶ የመንጃ ፈቃዱን ለፖሊሱ ሰጠው። አስተናጋጁ ፎቶውን ከመረመረ በኋላ ከአንተ ጋር ብዙ አይመሳሰልም አለው። እኔ ፎቶግራፍ አይዋጣልኝም። ፊት ላይ የሆነ አደጋ ደርሶብህ ነበር። ፎቶው በሚገባ አላወጣውም እንጂ መልኬ ምንጊዜም ይህን የሚመስለው። እውነትህን ነው፣ ይህ በጣም የሚያስቅ ነው አለ እየሳቀ። የምትጠይቀው ሰው የሚገኘው የትኛው ዋርድ ውስጥ ነው? የማውቀው ነገር የለም። ከፍሎሪዳ ድረስ ስለመጣ ብዙ የምታውቀው ነገር ሊኖር አይችልም አለና የእስረኞች ዝርዝር አውጥቶ አገላብጦ ከተመለከተ በኋላ ስልክ አንስቶ የቾፕን ስም ጠራ። ከዚያም መጽሔት ማገላበጥ ጀመረ። ዌቨርሊ መመሪያ እንዲሰጠው በመጠባበቅ ጥቂት ጊዜ ካሳለፈ በኋላ ከዚህ በኋላ ምን ማድረግ እንዳለብኝ መመሪያ ልትሰጠኝ ትችላለህ? ሲል ጠየቀው። አሁን አንድ ወንበር ፈልገህ ተቀመጥ፣ ብዙም ሳትቆይ አንድ ሰው መጥቶ ይወስድሃል አለው። ወንበሩ ሁሉ ቀደም ብሎ ስለተያዘ ዌቨርሊ ቆሞ እየተጠባበቀ የግቢውንና የቢሮዎቹን ቁሳቁስ ማርጀትና መቆሸሻ እያየ በሐሳብ ተዋጠ። የዚያ ግቢ ኃላፊዎች ትዕቢትና ለእስረኛው ያላቸው ንቀትም ትዝ አለው። ለምን እንደሆነ እስካሁን ባይገባውም ለእስር ቤት ኃላፊዎቹ ክብር የማይሰጥ ከመሆኑም ሌላ የሚያያቸው እንደማይረቡ ዕቃ አድርጎ ነበረ። አንድ ሌላ አስተናጋጅ ከዴስኩ በስተጀርባ በተዘጋው በር ቀዳዳ በርካታ ስሞችን ጠራ። ከነዚህ መካከል ዌቨርሊ ተጠርቶ በሰልፍ ወደ አንድ እንግዳ መቀበያ ክፍል አምርቶ ከዛ ወደ ዋርዶቹ የሚያመራውን አቅጣጫ ሲይዝ ሁሉም በኤሌክትሮኒክስ መፈተሻ ተፈትሸው አለፉ። ዌቨርሊ በአስተናጋጁ መሪነት አንድ ፎቅ ከወጣ በኋላ ወደ አንድ እስረኛ መጠየቂያ ክፍል ውስጥ ተወስዶ የሚፈልገው ሰው ተጠቆመው።
ከዚያም አስተናጋጁ እሱን ለማነጋገር በመቻል በጣም እድለኛ መሆን ይኖርብሃል በማለት አስጠነቀቀው። መቆየት የሚችለውም ለ1 ሰዓት ጊዜ ብቻ መሆኑን ከማስጠንቀቂያው ጋር ነገረው። የቾፕ ፊት ክፉኛ ተሸብሽቦ ትከሻዎቹ ጎብጠው ፊቱ አንሶና ወደ ቢጫነት ተለውጦ ነበረ። ፊቱ ላይ ከዚህ ቀደም የነበሩ ጠባሳዎች በመጥፋት ላይ ያሉ ሆነው ሲታዩ ግንባሩ ላይ አንድ ትኩስ ያበጠ ጠባሳ ነበረበት። አፍንጫውም ወደ ጎን ጎብጦ ረጥቦና ፈሳሽ የሚያወጣ ይመስላል። ፀጉሩ ሙሉ በሙሉ ከመሸበቱም ሌላ ቆሽሾ ይታያል። ጠንካራ እጆቹ ልክ እንደ ደረቀ ዛፍ ቅርንጫፎች ሕይወት አልባ ይመስላሉ። ቾፕ ምን ነክቶ ነው እንዲሆንከው ሲል ጠየቀው። ቾፕ መልስ አልሰጠውም። ይልቁንም ከአንድ አስቸጋሪ ጥያቄ ጋር በአእምሮ የሚታገል ይመስል ግንባሩን ሸፈነ። ዌቨርሊ ነኝ፣ እርግጠኛ ነኝ ታስታውሰኛለህ? ዌቨርሊ? አንግሎ ሳክሱን ዌቨርሊ ነኝ። ላቲኑን ዌቨርሊን አስታወስከው? በመጠኑ ፈገግ አለና እንዴታ አስታውሳለሁ። አሸንፈውኛል ብለህ አስበሃል እንዴ? በሕልሜም ሆነ በእውኔ እንደዚህ አስቤ አላውቅም ቾፕ። በጭራሽ የማላምነው ነገር ነው። ቲሞቴ አይደለህም? ልክ ነህ። የሚነግሩን ነገር አትመናቸው። አእምሮ ውስጥ ያለው ማንም አያውቅም። እኔ እዚህ ያለሁት ለጊዜው ነው። በቅርቡ ሌላ ቦታ ሄዳለሁ። ወዴት ቾፕ? ወደ ኖርዝቪል። ዌቨርሊ ስለ ኖርዝቪል የሰማ ሁሉ ትዝ አለው። ይህ ቦታ ተስፋ ስለሌላቸው የአእምሮ በሽተኞች የመጨረሻ ማረፊያ ነው። መሄድ የምትፈልገው እዚያ ለመሆኑ እርግጠኛ ነህ? እርግጠኛ? እንዴታ እርግጠኛ ነኝ እንጂ ኖርዝቪል ጥሩ ጊዜ ማሳለፍ የሚቻልበት ቦታ ነው ካለ በኋላ ለስለስ ባለ አንደበት ያ ቦታ የምትወደው አይነት ነው። አንድ በኦሎምፒክ ደረጃ የተሰራ የመዋኛ ስፍራ እንዳለውም ሰዎች ነግረውኛል። አንተ እዛ ዋኝ ነበር ብለኸኝ አልነበረም እንዴ? እንደዛ ብዬ ሊሆን ይችላል አለው። ከዚያ በኋላ ዌቨርሊ ሲጋራ አቀጣጥሎ እያጨሰ ባየው ሁኔታ ክፉኛ አዝኖ በሐሳብ ከመዋጡም ሌላ ወደዚህ መምጣት አልነበረብኝም በማለት አሰበ። ከቾፕ አጠገብ ያለ አንድ እስረኛ ሊጠይቀው የመጣውን አባቱን አበሻቅጦ በመስደብ በፖሊሶች ተገላግሎ ሄደ። ይህ ሰው ኮትካውስኪ ይባላል አለ ቾፕ። ቀጥሎም እዚህ ካራከው ብለን የምንጠራው የለየለት አስገድዶ ደፋሪ ነው። ለሽማግሌው አባቱ የሚረባ ልጅ አይደለም ሲል ለዌቨርሊ ነገረው። ዌቨርሊም ይመስላል አለው። ያኔ በሕፃንነቴ አባቴ ከኋላ የመጥቶ ራሴን በኩርኩም ይፈጠርቀኝ ነበር። ለምንድን ነው ብዬ ስጠይቀው ይህን ሳላይ ላጠፋው ጥፋት መቀጣጫ ነው ይለኝ ነበረ ብሎ ቾፕ ኮስተር አለና ታዲያ ይህን ምን ትለዋለህ ሲል ዌቨርሊን ጠየቀው። እኔ እንደማስበው ይቻለም የሚያስፈልጋት እንዳንተ አባት አይነቶቹን አስተማሪዎች ነው ሲል ዌቨርሊ መለሰለት። ያንተስ እንደዚያ ያደርግህ ነበር? የለም በጭራሽ አድርጎኝ አያውቅም። ቾፕ ውሃ ያዘለውን አፍንጫውን በእጁ አበስ አደረገ። ዌቨርሊ ነህ? አንድ ጠበቃ ገለሃል አይደለም? ኮሌጅ ውስጥ አስተምር አልነበረም? ሲል በደንብ እንደሚያውቀው ለማስረዳት ቾፕ ዘርዘር አድርጎ መረጃ በመስጠት ጠየቀው። አሁንም በሕይወት አለው ቾፕ አለውና የግድግዳ ሰዓቱን ቃኘ። ከተፈቀደለት 1 ሰዓት ያሳለፈው 10 ደቂቃ ብቻ ነበር። የጠፉና የተረሱ ቋንቋዎችን ታውቅ ነበር። አንተም እንደኔ ታውቅ ነበር። አሁን የለም። ለምንድን የሌለው ሲል ጠየቀው። አሁን ካልተለወጠ በስተቀር ዌቨርሊ እንደሚያውቀው ማዕከሉ በርካታ የረፍት ጊዜያት ለእስረኞች ነበረው። ቾፕ በዓይኖቹ አካባቢውን ተቆጣጥሮት በዝቅተኛ ድምፅ ጥንት ብሎ ፋይል ውስጥ እናደርግ እንደነበረው እዚህ ለማጥናት ጊዜ የለም
ኖርዝቪል ግን ይኖራል። እዚህ በሳምንት 2 ጊዜ አይምሮዬን እየጠበሱት ነው። ከእንግዲህ ምንም ነገር በአይምሮዬን ለመያዝ ይከብደኛል። የምታውቃቸውን ትረሳለህ አለው። ዌቨርሊ ሲጠብቅ የነበረውን መልስ አገኘ። ልክ ሐሳቡን ያወቀ ይመስል ቾፕ ችግር አለብህ እንዴ? አሁን ችግር አልና ቾፕ ሰውነቱን እያንቀጠቀጠው ችግር በሁሉም ቦታ አለ። ምን በሽታ አለብህ እንደሚሉኝ ታውቃለህ ዌቨርሊ? ሺዞፌርኒያ ነው ይሉኛል። የምሰማቸው ድምጾች፣ እነዚያ የቁም ቅዠቶች፣ የማይፈጸሙ ሐሳቦች ሁሉ የስም ተሰጥቷቸዋል። እናንተ ምን ትላለህ? በማለት ዌቨርሊ ጠየቀው። እኔ የማየምለው የአንዱን ሰው የቁም ቅዠት ለሌላው ራእዩ ነዋ አልና ቾፕ አንድ አስፈሪ ብርሃን ከዓይኖቹ ውስጥ ቦግ አለ። ከዚህ ሌላ እዚህ ቦታ ላይ ለአንተ ምንም ልነግርህ አልችልም። ለምን እንደሆን ታውቃለህ? ለምንድን ነው? የምትናገረውን ነገር ያጠፉብሃል። ተገቢና ጤንነትህን የሚሻሻልበት ቦታ ለመሄድ የሚያስችልህ ዝምታ ነው። ይህን ማወቅ ይኖርብሃል አለው። ዌቨርሊና ቾፕ ለተወሰኑ ደቂቃዎች በተጨማሪ ከተነጋገሩ በኋላ ዌቨርሊ እዛ መቆየቱ ደስ ስላላለው በደግ ብሎ ለአስተናጋጁ ምልክት ሰጠ። አሁን መሄድ ይኖርብኛል ቾፕ። ላደርግልህ የምችለው ነገር ይኖራል። መጽሐፎች፣ ገንዘብ፣ ሌላም ነገር የምትፈልገው ካለ እባክህ ንገረኝ። ገንዘብ ይዛል? በቂ ያህል አለኝ። አንተ አሁን ነፃ ነህ አይደል? ነፃ ከወጣው 3 ዓመቴ ነው ቾፕ። ምን ትሰራለህ? ለዕለት ኑሮዬ አለ የምትሉኝን ገንዘብ ለማግኘት ካርታ እጨዋታለሁ። ካርታ? በጨዋታው እንዴት ነህ? በጣም ደህና ነኝ። ትኩረት ሰጥቼ ከተጫወትኩ እድሉ የኔ ነው። እድል አልና ቾፕ ሐዘን ያጠላበት ፈገግታ ታየበት። እድል አጋጣሚ ነው የሚሉት ነገር የእግዚአብሔር አሻንጉሊት ነው ይላሉ። እንግዲህ ደህና ሁን ቾፕ አልና በአስተናጋጁ መሪነት ወደ በሩ አመራ። አንድ ነገር ትዝ ብሎ ትንሽ ካመነታ በኋላ ቾፕ፣ ብሎክ 5 ውስጥ ግሊፕ የሚባል ሰው ትዝ ይልሃል ሲል ጠየቀው። ግሊፕ? የለም፣ ላውቀው አልቻልኩም አለው ቾፕ። በአስተናጋጁ መሪነት ዌቨርሊ ከእስር ቤቱ ወጥቶ ወደ መኪናው አመራ። መኪናዎች ሁሉ ሄደው አንድ መኪና ብቻ ቆማ ነበረ። ሾፌሩ ውስጥ ሆኖ የሚጠባበቀው ነገር ያለ ይመስላል። ያቺ መኪና ደግሞ ፍርሃትና ስጋት የለቀቀችበት ቀደም ብሎ ያያት ተንደርበርዷ ነበረች። ዌቨርሊ ማዝዳውን ውስጥ ገብቶ በመጀመሪያ ቢላውን አመቺ ቦታ ላይ ካስቀመጠ በኋላ ጉዞውን ቀጠለ። እሱ ተነስቶ ከሄደ በኋላ ተንደርበርዷን መኪና ወደ መንገድ በመግባት ተከተለችው። ዌቨርሊ ያሉትን ብዙም የማያወላዱ አማራጮች ሲያስብ በራስህ ሕሊና ተማመን ያለውን የቾፕን ምክር አስታወሰ። ከ6 ሰዓት በኋላ እዚያ ሞቴል ውስጥ በብዛት ከነበሩት የጎልፍ ተጫዋቾች ጋር መቀራረብ ፈጥሮ እነሱን በሰፊው ሲጋብዝና ሲጫወቱ አለ። እንዲያውም በቸርነቱም ታዋቂ ሆነ። ሆኖም በሕሊናው የሚያውጠነጥነው አንድ የተለየ ሐሳብ ነበረበት። ያንን የነዲያትዝን ንብረት ይዞ ሄዷል ብለው አንድ ነፍሰ ገዳይ በዛች ተንበርደር መኪና እንደላኩበት አውቋል። ከብዙ መከራዎች በራሱ ጥበብ በአሸናፊነት የወጣው ዌቨርሊ ይህንን የመጨረሻ አደጋ እንዴት በድል እንደሚወጣ የራሱን ዕቅድ አወጣ። ከዚያ ምሽት ላይ ዌቨርሊ ቢላዋውን ይዞ ሹልክ ብሎ ወደ ሞቴሉ መዋኛ ሄዶ ያንን ነፍሰ ገዳይ መጠባበቅ ጀመረ። እነዚያን ንብረቶች ለመፈለግ የመጣው ነፍሰ ገዳይ መጀመሪያ ፍለጋ የሚያደርገው ዌቨርሊ የያዘውን ክፍል መሆኑን ተገንዝበዋል። ወደሱ የሚመጣውን በሁለተኛ ደረጃ ስለሆነ ከክፍሉ ወጥቶ መዋኛ ውስጥ መጠባበቁ የተመረጠ መሆኑን ስለተረዳ በዚያ ሐሳቡ ጸና።
በሌላ በኩል በተንደርበርዷ የመጣው የማያውቀው ነፍሰ ገዳይ ዌቨርሊ ከቡና ቤቱ ከወጣ በኋላ ቡና ቤቱ ውስጥ ገብቶ አንዷን አስተናጋጅ አግባብቶ $50 በመስጠት የዌቨርሊን ክፍል እንድታሳየው ጠየቃት። የመኝታ ክፍሉን ቁጥር ካገኘ በኋላ ለትንሽ ጊዜ ቡና ቤት ውስጥ ቆይቶ ሹልክ ብሎ ወጥቶ የእጅ ጓንቶቹንና ሳይለንሰር የተገጠመለትን መሳሪያ ይዞ የዌቨርሊን ክፍል ለመክፈት ሞከረ። በሩ ግን ቀደም ሲል ክፍት ስለነበር ብዙም ሳይቸገር ዘው ብሎ ገባ። ክፍሉ ውስጥ ሰው አለመኖሩን ብቻም ሳይሆን የቁም ሳጥኑ ወለል ብሎ ተከፍቶ ለፍተሻ የተዘጋጀ ይመስል ነበረ። ወዲያው አንድ ማስታወሻ ወረቀት አግኝቶ አንስቶ አነበበው። መዋኛው ስፍራ እጠብቅሃለሁ ይላል። የማይታወቀው ነፍሰ ገዳይ መልእክቱን ካነበበ በኋላ ወደ መዋኛ ቦታው ለመሄድ ብዙ በሮችን ለመክፈት ሞከረ። የትኛውን በር ሊከፈትለት ስላልቻለ ወደ ቡና ቤቱ ተመልሶ ቀደም ሲል አግባብቶ ጉቦ በመስጠት የመኝታ ክፍሉን ቁጥር የነገረችውን አስተናጋጅ አግኝቷት ወደ መዋኛ ስፍራ የሚወስደውን በር እንድታሳየው አለዚያ የሰጣትን $50 እንድትመልስለት አፋጠጣት። ልጅቷ ምርጫ ስላልነበራት አሳይታው በዚያ በኩል እያደባ ገባ። ዌቨርሊ ይህን ተከታታይ የጦር መሳሪያዎችን ሊይዝ እንደሚችልና ልክ እንደ ሻዶው ምሕረት የሌለው መሆኑን ስለጠረጠረ ጥሩ ቦታ ይዞ ይጠባበቀው ነበር። ሆኖም የደረሰበት ይመጣበታል ብሎ ባልጠበቀው አቅጣጫ ስለነበር የደረሰበት ብዙ ከተጠጋው በኋላ በእግሩ ኮሽታ ነበረ። ዌቨርሊ በጨለማ ውስጥ ድምፅ ወደ ሰማበት አቅጣጫ ሲመለከት አንድ ጠመንጃ በእጁ የያዘ ሰው ቅርጽ ተመለከተ። ካፈሙዙ መርዘም አኳያም ሳይለንሰር የተጠመደበት ለመሆኑ ዌቨርሊ ቅንጣት ታክልም አልተጠራጠረም። አንተ የውሻ ልጅ፣ እዚህ መሆንህን አውቃለሁ። ቶሎ ንብረቱን ሰብስበህ ብትሰጠኝ ይሻላል። አሁን ጨዋታው አልቋል፣ ተሸናፊም ሆነሃል ሲል አንባረቀበት። በዚህ ጊዜ ዌቨርሊ እጅግ በቀለጠፈ እንቅስቃሴ አንድ ትልቅ ወንበር ወርውሮ ገዳዩን ሰው ሚዛን ካሳተው በኋላ እንደገና ጠርሙስ ወርውሮ ሲመታው ይዞት የነበረው ሽጉጥ ሲሚንቶ ላይ አረፈ። ሆኖም ዌቨርሊ ያንን ሽጉጥ ለማንሳት ጊዜ ከማግኘቱ በፊት ስም የለሹ ገዳይ ደረቱ ላይ ደና አድርጎ በቡጢ መጥቶ ቢላዋውን አስጣለው። ዌቨርሊ ከወደቀበት ተነስቶ ልክ እንደ አራስ ነብር አንዱን ወንበር አንስቶ አናቱን ሊከሰክሰው ተንደረደረ። ሆኖም ሐሳቡን የተረዳው ገዳይ ቶሎ ብሎ ዘሎ በማምለጥ የዌቨርሊን ወገብ ጨምድዶ ያዘው። ከዚያም ዌቨርሊ ያለ የሌለ ኃይሉን አሰባስቦ በደም የተጨማለቀ ፊቱን ደና አድርጎ መታው። ምቱ ኃይለኛ ስለነበር ጨምድደው የያዙት የዚያ ሰው እጆች ለቀውት ሁለቱም ተፋጠው ቆሙ። ዌቨርሊ ወደ ኋላ አንድ እርምጃ እንደሄደ የመስታወቱ ግድግዳ አግዶ ያዘው። ይህን የተረዳው ያልታወቀው ነፍሰ ገዳይ በመደጋገም በቦክስ እያጣደፈ በእንብርክክ ጣለው። ዌቨርሊ በቡጢው እየተቀጠቀጠ መከላከያ የሚሆን ነገር ሲዳብስ አንድ የፕላስቲክ ኮዳ አገኘ። የያዘው አንድ አይነት ኬሚካል ወይም የማጽጃ ንጥረ ነገር ሊሆን እንደሚችል ዌቨርሊ ቢያውቅም እሱን የሚጎዳው ነገር ስላልሆነ ሊጠቀምበት ወሰነ። ዌቨርሊ ያንን ፕላስቲክ ለመክፈት ሲታገል ገዳዩ ሰው አንገቱን በገመድ ጠልፎ በመጣል በተደጋጋሚ በጫማው ቀጠቀጠው። ያም ሆኖ ዌቨርሊ የላስቲኩን ክዳን ከፍቶ አይኖቹን ማየት ባይችሉም ድምፅ በሚሰማበት አቅጣጫ ላስቲኩ ይዞት የነበረውን ፈሳሽ አርከፈከፈው። በዚያን ጊዜ ያልታወቀው ሰው እንቅስቃሴ ተገታ። በዚያ ጩኸቱና መፈራገጡ ከተሰማ በኋላ ያ ያልታወቀ ነፍሰ ገዳይ በጀርባው ተዘረረ። ዌቨርሊ እንደምንም ብሎ ራሱን ከገዛ በኋላ ክብሪት አብርቶ ሲያይ ያ ያፈሰሰው ፈሳሽ ሞራቲክ አሲድ መሆኑን አየ። ተፋላሚውን ጎንበስ ብሎ ሲያዩ በአሲዱ ፊቱ ተጠብሶ አንድ አይኑ ፈሷል። ነፍሱ ግን አልወጣችም። ያልታወቀው ነፍሰ ገዳይ የመዳን ዕድል ቢኖረውም እንደገና ሰውነት ገዝቶ ዌቨርሊን ለመታገል የዕድሜ ልክ ዘመን ስለሚወስድበት ዌቨርሊ ሳይጨርሰው ትቶት ሄደ። ዌቨርሊ በወደቀው ተፋላሚ ጆሮ ጠጋ ብሎ ጨዋታው ይቀጥላል፣ አንተ ግን ከጨዋታ ውጭ ሆነሃል አለና አሾፈበት።
ከዩኒቨርሲቲ ፕሮፌሰርነት ወደ ቁማር ዓለም ተነክሮ ካደገኛ ወንጀለኞች ወጥመድ በመግባት የሞት የሽረት ትግል የተጋፈጠው ዌቨርሊ እንዳሰበው አልሆነለትም። ወደ ትራቨርስ ሲቲ ያቀናው የፍሎሪዳ ሞቃት አየርና ሕይወቱን ያቆሽሸው ቁማር ስላሰለቸው ወደ 10 ቀናት በመቆየት እረፍት ለማግኘት ሲል ነበረ። የሆነ ሆኖ የባሰ ጭንቀት፣ አደጋና የለየለት የሞት ሽረት ግብግብ ውስጥ ተዘፈቀ። በአንዲት ውብ ሴት ታናሽ ወንድም ምክንያትም ከአደገኛ ነፍሰ ገዳዮች ጋር የጠላትነት ጎራ ለየ። ንብረት ለማስመለስ በስውር ተከትሎት ከመጣ አንድ ነፍሰ ገዳይ ጋርም የድመትና የአይጥ ደፈጣ ውስጥ ገባ። ከእንዲህ አይነቱ ያልተጠበቀ የአደገኛ ወንጀለኞች ወጥመድ ውስጥ ገብቶ የራሱንና የሌላ ሰው ሕይወት ለማትረፍ ባደረገው ተጋድሎ ውጤታማ ቢሆንም ጤናማና የተሟላ ሰውነቱ እንዳልሆነ ሆኗል። መንፈሱም ተሰብሯል። ከእንግዲህ አደገኛ ጠላቶቹ በደም ካጨማለቀበትና ከረፈረፈበት ከትራቨርስ ሲቲ መውጣት ይኖርበታል። በመጨረሻ ወደ ሀገሩ ወደ ፍሎሪዳ ሲመለስ ደግሞ ሊቀበለው የሚችለው ቤኒ ብቻ ነበረ። ቤኒ አፕስታይን። ቤኒ በዌቨርሊ ሕይወት ውስጥ ከፍተኛው ሚና ይዟል። ገና ወደ ትራቨርስ ሲቲ ለረፍት ለመሄድ ሲያስብ ወደዚያ መሄዱን ስላልወደደለት መሄድ አይገባህም በሚል ብዙ መክሮታል። ምክሩን ረግጦ በመሄዱና እሱ ከጠበቀው በላይ ችግር ውስጥ ተዘፍቆ አይሆኑ ሆኖ ባዶ እጁን ቢመለስም አሁንም ዌቨርሊ ያለው ሰው እሱ በመሆኑ ሊቀበለው ተዘጋጅቷል። ዌቨርሊ ከ2 ሰዓት በኋላ ወደ ዌስት ፓልምና ወደ ሀገሩ በሚወስደው አውሮፕላን ተሳፍሮ በታምር ያተረፋትን ሕይወቱን ብቻ ይዞ ጉዞውን ቀጠለ። ሆኖም አሁንም ቢሆን ከጭንቀትና ካስፈሪ ሐሳብ አልወጣም። በጉዞ ላይም እንዳለ የትራቨርስ ሲቲው የወንጀል ተከታታይ መምሪያ ኃላፊ አንድ በሙያው የበሰለና ከአጠገቡ ሳይነጠል የሚከታተለው ተከታታይ ይልክብኝ ይሆን የሚል የጭንቀት ባህር ውስጥ ተዘፈቀ። ከዚሁ ጭንቀቱ ሳይወጣ አሁንም ባይልክበትም ከአገሩ ያባረረው ማስክሊፕ ስሌት ወደፊት በጓደኛው በኩል ሊመጣበት እንደሚችል አሰላሰለ። በዚህ አይነት ሐሳብና ጭንቀት ውስጥ በመግባቱ ምክንያት አጠገቡ ተቀምጣ ከእርሱ ጋር ለማውራት ብዙ ያሰፈሰፈችውን ሴት ከቁበ ሊቆጥራት አልቻለም። በዚህ አይነት የሐሳብና የጭንቀት ውጥረት በረራውን አጠናቀቀ። ቀደም ሲልም ስለ መምጣቱ ስለ ቤኒ አፕስታይን ደውሎለት ስለነበር ቤኒ ከአውሮፕላን ማረፊያው ተቀብሎት ወደ መኖሪያ ቤቱ በመኪናው አሳፍሮት ጉዞ ጀመሩ። ቤኒ ገና ዌቨርሊን እንዳገኘው በእጅጉ ተደናገጠ። እንደፈራውም በድብደባ በተለይ የፊት ገጽታው እንዳልሆነ መሆን ከልቡ አሳዘነው። እንዲህ ሊሆን የቻለበትም ምክንያት በዝርዝር ሊያስረዳው ይችልም ዘንድ ጠየቀው። ዌቨርሊ ግን አሁን በተገናኙበት ቅጽበት ለዚህም ሆነ ለሌላ ጥያቄው ምላሽ ለመስጠት የተረጋጋ ስሜት እንደሌለው በማስገንዘብ በማግስቱ ሊነግረው እንደሚችል በጽሞና መለሰለት። በዚህ አይነት እየተጫወቱ በሚሄዱበት መንገድ ላይም ቤኒ ከአንድ የምግብ መመገቢያ አዳራሽ ውስጥ ገብቶ የሚበሉትን ምግቦች ገዛ። ዌቨርሊ ግን ከቤኒ መኪና አልወረደም። ያ ቅብጥብጥ ባህሪው በደረሰበት ጥቃት ሰክኖ ስለነበር ተረጋግቶ መኪና ውስጥ ጠበቀው። ቤኒ ቤት እንደደረሱ ከሚሺጋን አንዲት ሴት ስልክ ደውላ ዌቨርሊ እንዲደውላት መፈለጓን ቤኒ ነገረው። ግራ የተጋባው ዌቨርሊ ማለቱን ትችላለች በማለት ከራሱ ጋር ሙግት ከገጠመ በኋላ ይህች ሴት ማንነቷን አሳውቃ እንደሆነና ሌላም መልእክት አስቀምጣ እንደሆነ ቤኒንን አጥብቆ ጠየቀው። ቤኒ ብዙ ሳያስጨንቀው ስሟ ሚድናይት መሆኗን ሲመልስለት የዌቨርሊ ልብ ሸፈተ። ስሜቱም በተለይ የተሐድሱ መንፈስ ተጋጋለ። መላ ሰውነቱ ተነቃቃ። ይህን ፈጽሞ አልጠበቀውም ነበረ። በሕይወቱ የፍቅርና የወሲብ ስሜት የጫረችለት ለእርሷ ሲል ካልሆነ የሞት ሽረት ግብግብ ውስጥ የገባላት በመሃሉ የክህደት አዝማሚያ ያሳየችው ሚድናይት እንደ ትራቨርስ ሲቲ የፖሊስ ተከታታዮች እንደምንም እስከ መጨረሻው ልትከታተለው በቃች። ይህ የተጫረበት ድንገተኛ ሐሳብ አቁነጠነጠው። መላ ስሜቱንም በእርሷ ላይ አረባረበ። በሁለት ሐሳብም ውስጥ ገብቶ ሰመጠ። ልደውላት ወይስ አልደውል በሚል ሐሳብ ተዘፍቆ ከቆየ በኋላ እንደ መባነን ሲል ቤኒ
ለምን አትደውልላትም? በማለት ጠየቀው። ባሳለፈው የሕይወት ውጣ ውረድ ውስጥ ከፍተኛ ሚና ለተጫወተችው ለሚድናይት በእርግጥ ልቡ ተሰብሯል። ከቅፉም እንድትወጣ አይፈልግም። በመሆኑም ከልብ በሚፈልቅ ፈገግታ ቤኒንን ካየ በኋላ ለማንኛውም ነገ እደውልላታለሁ፣ አሁን ብዙ መረጋጋት በውስጥ የለኝም በማለት መለሰለት። ሁኔታው ግልጽ ያልሆነለትና ግራ የተጋባው ቤኒም ለመሆኑ ጥሪ የተደረገልህ ከሚሽጋን ነው በማለት ጠየቀው። ዌቨርሊ ስለ ሚሽጋን ሲያነሳበት ዝብርቅርቅ ያሉ ሐሳቦች አናወጡት። በዚህም ምክንያት ፈጥኖ መመለስ ተሳነው። እንደምንም ብሎ አሁን ከዚያ ነው አለው። ግራ መጋባቱንና ሊነግረው ባልፈለገው ሐሳብ መጠመዱን ልብ ያለው ቤኒ ስማ ዌቨርሊ፣ አሁን አይምሮህን ማስተካከል ይኖርብሃል። ከእንግዲህ ልብህ የትም ሊሸፍት አይገባውም። የሰው ልጅ ፍላጎትና ምኞት እንደሆነ ማለቂያ የለውም። ከሞት ተነስተህ ምን ውስጥ እንደገባህና አሁን በመጨረሻ ምን ደረጃ እንዳለህ ከአንተ ሌላ ማንም የሚያውቀው የለም። ለዚችም ከንቱ ዓለም ይህን ያክል መናወጡ መሳለቂያ መሆን ነው። በመረጋጋትና ራስህን በማሰባሰብ ሁለቱንም ነገር ልታሳልፈው ይገባል በማለት በቁጣና በምክር መልክ መከረው። ቤኒ በምንም አይነት መንገድ ዌቨርሊ ለማንም ሲል በድንገት ከፍሎሪዳ ወጥቶ ሌላ ችግር ውስጥ እንዲገባና እንዲዘፈቅ አልፈቀደም። በተለይ በሴት ምክንያት የማይኮን ነገር ስለሌለ መንፈሱ በድንገት እንዲሸፍትና እንዲነሳሳ አልፈለገም። ዌቨርሊ በድንገት ከገባበት የሐሳብ ባህር እንደወጣ አየህ ቤኒ፣ የማንኛውንም ሰው መንፈስና ልብ መርምሮ ከሐሳብና ጭንቀት ነፃ ማውጣት አይቻልም። አነሰም ማደግም ሕሊና ያለው ሰው የሐሳብ ምርኮኛ ነው። አንተም ደረጃው ይለያይ እንጂ የሐሳብ ምርኮኛ ነህ። በቅርቡ የገጠሙኝ ሁኔታዎችና በተለይ እዚችን የደዋይ ሴት ጉዳይ ከአይምሮ የቅርብ ጫፍ ላይ ይገኛሉ። ከዚህ ለመላቀቅ ብዙ ጊዜ ይፈጅብኛል። ይህ ሁሉ ቢሆንም ከእንግዲህ ወደ ሌላ ቦታ በምንም አይነት መንገድ ስለማልሄድ ውሎ እያደረ ሁሉንም ነገር ስለምነጋገር አሁን ባታስጨንቀኝና ሁሉንም ገጠመኞቼን እንድዘገዝግል ባታደርገኝ መልካም ነው አለው። ቤኒን ሊያስጨንቀው ስላልፈለገ ሌላ ሐሳብ በማምጣት መንፈሱን ለማረጋጋት ለመሆኑ የአዛውንቱ ቾፕ ጤንነት እንዴት ነው በማለት ጠየቀው። ዌቨርሊ ከገባበት ሐሳብ ፈጥኖ በመውጣት እንጃ በማለት መለሰለት። በእርግጥ መልሱ ከዚህ ሊያልፍ የሚችል አይደለም። ቾፕ አይመሮውን ስለ ሳተና እንደ ጠበቀው ስላላነጋገረው በአሁኑ ጊዜ ለቤኒ ይህ ነው ብሎ ሊነግረው የሚችለው ትክክለኛ መረጃ የለውም። ሆኖም ቤኒ ትንሽ የተብራራ መረጃ ለማግኘት ሲል እሺ፣ ለማንኛውም በአሁኑ ጊዜ ያለው የት ነው በማለት በድጋሜ ጠየቀው። ዌቨርሊ ቾፕ በአሁኑ ጊዜ የአይምሮ በሽተኞች በሚሰባሰቡበት በፎርሴኔክ ሴንተር ውስጥ እንዳለ ራሱን ችሎ ሌላ ቦታ እንዲሆን ሐኪሞች ገና ያልመለሱለት መሆኑንና ጤንነቱን ለማስተካከል ብዙ እንደሚቀረው ነገረው። ቤኒ መጨነቅ የማይወድ በማይሆንና ውጤታማ ባልሆነ ጉዳይ የማይንገታገት ሌላውን ሰው ከማስጨነቅ ይልቅ መረጋጋትን የሚፈልግ በመሆኑ ስለ ቾፕ ማወቅ የፈለገውን ገና በከፊል እንኳን ሳያውቅ ጥያቄ መጠየቁን አቆመ። ከዚያ በኋላ ቤኒ ምግብ ለማዘጋጀት ወደ ምግብ ማብሰያው እንደገባ ዌቨርሊ በቅርብ ገጠመኞቹ ወደ ሐሳብ ባህር ውስጥ ገባ። በመጀመሪያ ቤኒ ስለ ቀሰቀሰበት ስለ ቾፕ አሰበ። የወሰድከውን ንብረት አምጣ በማለት አሳሩን አብልቶ ወይም ገድሎ ሊነጥቀው ካደባው ነፍሰ ገዳይ ጋር ያሳለፈውን አደገኛና ታምረኛ ግብግብ አሰላሰለ። ቀደም ሲልም በሚስቱና በእህቱ ባል የተሰራበትን ክህደትና ትራቨርስ ሲቲ ውስጥ ያሳለፋቸውን የስቃይ ቀናት በዓይነ ሕሊናው ቃኘ። ከዚያም ከእንግዲህ የትም ሄደ የት እነዚህ ትዝታዎች ከአይምሮ ፈጽሞ ሊፋቁ እንደማይችሉ ለራሱ ወሰነ። ቤኒ በትንሽ ደቂቃዎች ውስጥ ያዘጋጀውን ምግብ ይዞ ከተመለሰ በኋላ እንዲበላ ሲጋብዘው ከገባበት የሐሳብ ባህር በድንገት ወጥቶ ከእንግዲህ የተለየና አዲስ ዓለም እንደሚጠብቀኝ እርግጠኛ ነኝ። ከማላውቀው ዓለም በታምር ወጥቼ እዚህ መጥቻለሁ። ሕይወቴንም የምታደርጋት አንዲት ልባም ሴት ፊቴ ላይ ያለች ይመስለኛል አለው። የልባሟን ሴት ማንነት በሚገባ ያልተረዳው ቤኒ እስከ ዛሬ ከቁማርና ጀብደኝነት ሐሳብ የወጣህበትን ጊዜ አላስታውስም።
ዌቨርሊ ከፍሎሪዳ ለረፍት ብሎ ከወጣ በኋላ የደረሰበትን ፍዳና ለሚድናይት ሲል የገባበትን ጣጣ ገና ለቤን በዝርዝር ስላልገለጸለት ዌቨርሊ ከፍሎሪዳ ለረፍት ብሎ ከወጣ በኋላ የደረሰበትን ፍዳና ለሚድናይት ሲል የገባበትን ጣጣ ገና ለቤን በዝርዝር ስላልገለጸለት በዚች ምድር ሁሉም ነገር ተለዋጭ ነው። አንዳንድ ያደገኛ ነፍሰ ገዳዮች የሃይማኖት አባቶች የሚሆኑበት አጋጣሚ ይከሰታል። ከኮሌጅ ፕሮፌሰርነት፣ ቁማርተኝነት፣ ከዚያም በሚያስቀናና በተደላደለ የትዳር ሕይወት መዝለቅ ይቻላል። ብቻ የማይሆን ነገር የለም። አንተ እኔን በተወሰኑ ባህሪያት እንድከለል ልታስበኝ አይገባም። ለማንኛውም ቀስ በቀስ ሁሉንም ታየዋለህ። ነገም ሌላ ሕይወት ይኖረኛል፣ በዚህ ደግሞ ትደሰትበታለህ በማለት አረጋጋው። ቤኒ የዌቨርሊንን መልካም ነገር ስለሚጠብቅ አበረታታው። በሕይወቱ ለመጀመሪያ ጊዜ የፍቅር ልቡን ከከፈተላት ከሚድናይት የደረሰው ጥሪ የአዲስ ሕይወቱን ሻማ ለኮሰ፣ ተፈጸመ።